የለም ነው ያሉት። ፍርቃ ማለት እንዴት ነው? አህባሽ አማርኛ አርጊውስ ፍርቃ ምንድነው? ሳዲዬ ያ ልዩ የተለየ እምነት አይደለም ማለት ነው። የተለየ ሃይማኖት አይደለም። ለምሳሌ አህባሽ ወሃቢያ ሲባባሉ አሉ አይደለ? ግን ሰዎች ያወጡት ስም ነው። ያ ይባባላሉ፣ ግን ሰዎች በራሳቸው የተወጣጡት ስም ነው። ዲያቆን አዳምጠኝ ለመሰለሽ እኛ ደግሞ ጭራሹኑ እንደ ኢትዮጵያ ጠንቅቄ ስለማውቃቸው ነው እኔ በጣም ተለያይተው ዱላ እየተሳበሩ ይባባላሉ። ለምሳሌ አህባሽ ማለት ሀበሻ ማለት ነው፣ ሌላ ነገር ልጅ እሰጥሃለሁ። እሺ እንግዲህ ታውራ ስርዓት ዲያቆን እያለች አንተ እያለች ችግር የለም። አይ ልጄ ስላልገባት ነው ልጅዬ፣ ይቅርታ ልጄ። ያው እነግራታለሁ፣ ይገባታል። አወራለሁ። ኧረ እኔ ዲያቆን ብዬ ነው የማወራው፣ ችግር የለም። አይ ትበል አለማወቅ ስለሆነ። እሺ ዲያቆን አሁን ምንድነው ምን መሰሉት? አህባሽ ወሃቢያ የሚባሉት እርስ በራሳቸው ሰዎች ናቸው እንጂ አህባሽ ማለት ራሱን የቻለ ሃይማኖት አይደለም። ወሃቢያም ራሱን የቻለ ሃይማኖት ማለት አይደለም። ሃይማኖታችን የሁለታችን ኢስላም ነው። እህት አለምዬ ጥሩ የኔ አባት ችግር የለም። ምንድነው ይሄው ክርስቲያኖቹ ቅር እንዳይላቸው አባይ ያልሽ ጥሪኝ። እሺ ዲያቆን የሚለውን ተይውና ከዲያቆን ከፍ ብያለሁ። እሺ ሳዲዬ ችግር የለም ማለት እኔ እንኳን ፈቃደኛ ነኝ፣ ግን እንዲህ እያሉ ስለሆነ በቃ ይኸው አባ ብላ ትጠራኛለች። አይዟችሁ ክርስቲያኖቹ ችግር የለም። አይ እኔ ዲያቆን ሲባል ያው እንደ ክብር ምናምን ስለማይ ነው፣ ለዛ ነው። እነሱ ገና ጀማሪዎቹ ናቸው። ዲያቆን ከህዝብ ጋር ነው፣ ብዙም ከህዝብ የተለየ ስልጣን የለውም። ዲያቆንና ምዕመን ያው ብዙም ልዩነት የለውም። ዋናው ቄስ፣ ዋናው ይኸውልሽ ጳጳስ፣ ሊቀ ጳጳስ፣ ቄስ እነዚህ ዋኖቹ ናቸው። እሺ ለምሳሌ አንድ ነገር ደስ የማይለኝ ነገር አለ። አሁን ከአንቺ ከተናገርሽው እነዚህ ወሃብያዎቹ ጠቅላላ ቦኮ ሃራምና ኤስአይኤስን ያዘጋጁ እነሱ ናቸው እያሉ መግለጫ ሲሰጡ ሰማለሁ። ይሄ ልዩነት አይደለም? ምን ማለት ነው? አሁን ለምሳሌ እኔና እናቴ በአስተሳሰብ አንድ አይደለንም። ግልጽ ነው። ልክ እንደዛው የኔ አስተሳሰብ ይለያያል፣ የሌላውም አስተሳሰብ ይለያያል። ልክ እንደዛ ነው። ለምሳሌ አሁን እኔ አንድ ሰው መጥቶ ቁርአንና ሐዲስን ይሄ እንደዚህ የሚለውን አልቀበልም ካለ እኔ ደግሞ እቀበላለሁ ካልኩኝ እሱ ያለ መቀበል እኔ ደግሞ የመቀበል ምን አለብን? እሱ አልቀበልም ካለ የሚክደው እሱ ነው። እሱ ምን ይባላል? ከሃዲ ይባላል፣ ሙናፊቅ ማለት ነው። እኔ ደግሞ ቁርአኑን የሚለውን ከተቀበልኩኝ እኔ ትክክል ነኝ ማለት ነው። ግልጽ ነው። ልክ እንደዛ ሁሉ የኔ አስተሳሰብና የሌላው አስተሳሰብ ልክ ትክክል ላይሆን ይችላል። ያ ማለት ኢስላም ሃይማኖት የተከፋፈለ ወይንም ደግሞ አንድ አይደለም ማለት አይደለም። ኢስላምና ሙስሊም ልዩነት አለው። አባታችን እስላምና ሙስሊም ልዩነት አለው። አዎ ኢስላም ማለት የሃይማኖት ስም ነው። ሙስሊም ማለት ደግሞ ታዛዥ የሃይማኖቱ ተከታይ ማለት ነው። ኧረ ድምፅ ዝጉም ነው። እሺ ሸር አድርጉት። እንኳን እንዴት ዋላችሁ፣ እንዴት ሰነበታችሁ፣ እንኳን ለታላቁ ጾም አደረሳችሁ። በነገራችን ላይ ያው እኔ ልጠይቅ ብላ በጸባይ ነው የገባችሁ። እኔ ክርስቲያኖቹን ላስተምር ነው የገባሁት። በኋላ የነገር ለምን ተጠየቀን ብላችሁ እታች ኮሜንት የምትጽፉ ሙስሊሞች በጸባይ ከሆነ ልንጓይ እንችላለን። በጸባይ ከሆነ ጸባይ ከሌላችሁ ክርስቲያኖቹ ጋር ብቻ አወራለሁ። እኔ ሳዳ በጸባይ ነው የመጣችው። አንቺን አይደለም ሳድዬ እኔ ጥያቄ ሰጥሻለሁ። ታች የሚጽፉትን እያየው ስለሆነ ማለት ነው። የሚጽፉትን እኛ ሙስሊምን እስልምና ሃይማኖትን እኔ ያላጠፋው አልችልም፣ ስልጣንም የለኝም። ምጽፉ ሙስሊሞች ተረጋጉ። ጸባይ ከሌላችሁ ዞር በሉ። ክርስቲያኖቹ ጋር እናወራ። እኔ ገባች ልጠይቅ ብላ እሺ አልኩኝ። የትኛው ቤተ እምነት ነሽ እያልኳት ነው፣ እያስረዳችኝ ነው። እስኪ እኔ ጠይቅሻለሁ። እስኪ ጠይቂ፣ አንቺ ቅድሚያ ጠይቂ። ችግር የለም ያ ችግር የለም። በዚህ ላይ ግልጽ ያልሆነ እንደውታ አለ። እስካሁን የነገርኩት በሙሉ ግልጽ ያልሆነ ነው። አይ ለምን መሰለሽ እኔ ቅር እንዳይለሽ ፈልጌ እንጂ ወሃብያና ሶፊያ በጣም ይለያኛል። ቅድም ተደባድበውብኝ ነበር ሁለቱ። እንደው ሶሻል ሚዲያ ሆኖ እኮ ያስተሳሰብ እኮ ነው። አሁን ተረድተው ከሆነ አንደኛው የሌላን ያኔ የራሱ ሐሳብ ይኖረዋል፣ አንደኛው ደግሞ የራሱ ሐሳብ ይኖረዋል። እሺ ለምሳሌ አላህ አርሽ በላይ ነው የምትይው፣ ከአርሽ በታች ነው የምትይው አንቺ
እሱን እኮ ያለው እኔ ሳልሆን ቁርአንና ሐዲስ ነው። ቁርአንና ሐዲስ ደግሞ መቀበል እሺ፣ የትኛው ያንቺን እምነት ታዲያ? ያንቺን ንገሪኛ። ያታለ ያ ቁርአን ላይ ከአርሽ በላይ ነው ይላል አምላክ አለ። እነሱም ያምናሉ። እነማ እናንተ ሀባሽ ብላችሁ የምትጠሯቸውም ስለ ከይፍያ ነው እንጂ እንትን የሚሉት ያምናሉ። አላህ አሁን ይኸውልሽ ሳዲዬ አላህ ያክብርሽ። ይኸውልሽ ለምን መሰለሽ እናንተ የምትሏቸው አሉ ስትይ የተለያየ አለ በውስጡ በእስልምና ውስጥ ሆኖ ልዩነት አለ እያልሽ ነው ባጭሩ እኮ። ለዚህ እኮ እስላምና ሙስሊምን መጀመሪያ ለዩ። እኛ ሙስሊሞች እንጂ እስላም አይደለንም አባት። እሺ እስላምና ሙስሊም አብራሪልኝ እስቲ የታለም እስቲ አብራሪ። አይዋ ሙስሊም ማለት እኔ ወይንም ደግሞ የኔ ቢጤዎች ናቸው፣ የእስልምና ሃይማኖት ተከታይ ማለት ነው። እኛ ሙስሊሞች የምንባለው ሙስሊሞች ስትሉ የሃይማኖቱ ተከታይ ወይንም ደግሞ አላህን በብቸኝነት የሚያመልኩት ለፈጣሪ ታዛዥ የሆኑ ለአላህ ማለት ነው። ግልጽ ነው። ለምሳሌ እኔ የሆነ ነገር ስላችሁ ይሄ ቁርአን ላይ ያለ እንደ ብላችሁ መጠየቅ፣ እነሱም ደግሞ የሆነ ነገር ሲሏችሁ ማን ነው ትክክል ብላችሁ በቅልባችሁ ማወቅ ከፈለጋችሁ በማስረጃ ነው መጠየቅ ያለባችሁ። ለምሳሌ አላህ ከአርሽ በላይ ነው ብሎ በማስረጃ ሲያቀርብላችሁ ያኛው መጥቶ አይደለም ሲል ማስረጃ ምንድነው ብላችሁ መጠየቅ አለባችሁ። ግልጽ ነው። እዛ ላይ ስትሄዱ ማን ነው ትክክለኛ አማኝ ብላችሁ ተረዳላችሁ። በእስልምና ወይም በእስልምና ውስጥ ሆኖ እኮ ልዩነት እንዳለ እየነገርሽ ነው አንቺ። ኢስላም ሃይማኖቱ አይደለም ሰዎቹ ናቸው። ሰዎቹ አማኞቹ አባት ምንድነው? እንዴት ነው? ግልጽ አማርኛ ነው የማወራው። እንግዲህ ሰዎቹ አሁን እስላምና ሙስሊም ልዩነት ችግር የለም። ዙሮ ልዩነቱን በደንብ አድርገን በቪዲዮ እናሳይሻለን። እኔ ቪዲዮ ሰው አልቀበልም። እኔ የምቀበለው መመሪያ ነው። መመሪያ ቁርአንና ሐዲስ ነው የምቀበለው፣ ሰው አይደለም የምከተለው። እስልምናን የሚቀበለው ሰው አይደል? ሰው ይሁን ታዲያ እኔ ምን አገባኝ ስለ ሰው ስለተናገረ። እኔ ትናንትና ሳዳ ሌባ ናት ካለ እኔ ሌባ ነኝ ማለት ነው እንዴ? እሱ ሌላ እኮ ነው። ሃይማኖትና ሌብነት አይገናኝ ወዳጄ። ተይ እኮ እና እሺ፣ ለምሳሌ እሺ፣ ጠይቂ። ደስ ይበልሽ ሳዲ ጠይቂ። አይ እዚህ እኔ ያወራሁት ነገር ላይ ግልጽ ያልሆነልዎት ካለ ይጠይቁኝ፣ ችግር የለውም። እሺ፣ ልጅ ኢያሱ ጊዜ አለ? በጣም ጸባይ ቆንጆ ሰው ናት የመጣችው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ ሳዳ። አይ ጸባይኛ ነች በጣም። እሺ አሁን ልጠይቅ እነሱ ከጨረሱ። አይ ቢጂታን ያው እሱ ትንሽ ልጅ ስለሆነ በዚህ ጉዳይ ላይ ሊያጠራው የሚፈልገው ጥያቄ ስላለኝ እሱ ጠይቅ ስላልሽ ብዬ ነው። ግልጽ ያልሆነልህ ካለ ስላልሽኝ እሱ ደግሞ እርስዎ ይጠይቁኝና እርስዎ ከጨረሱ ከዛ ወደ እሱ እንሄዳለን። ችግር የለም። እሱ ያው አንተ እኮ ሌላ ምስክር አያስፈልገውም። ራሳቸው መረዳት ይችላሉ፣ ማመዛዘን ይችላሉ። እኔና የልጅ ኢያሱ አንድ ነን። የኔ ደቀ መዝሙር ስለሆነ ሰጠሁት። ልጅ ሳዳ እስቲ ግልጽ እንዲሆንልን ስላልገባን ነው አንቺ ያልሽው። ለምሳሌ እኔ የሆነ ምሳሌ ወስደሽ ነበር። ትናንትና የሆነ ሰው አንቺ ሌባ ቢልሽ አንቺ ሌባ ማለት አይደለሽም። ሌላ ሰው ደግሞ አንቺ አይ ሳዳ ሌባ አይደለችም ብሎ ላንቺ ይከራከር ይሆናልና አንዱ ሌባ ነው ይላል፣ አንዱ ሌባ አይደለችም ይላል። ሁለቱ ሰዎች በአንቺ ላይ ተጋጭተዋል አልተጋጩም? ሰው አልቀበልም ያልኩ። በጣም አሪፍ። ምስክርለት ራሴ እኔ ነኝ እንጂ የምመሰክረው ስለ ራሴ፣ ሌላ ሰው መጥቶ አይመሰክርልኝም። ገባ አይደለ? ስለዚህ ለዛ በጣም ጥሩ። የሚያሰግድሽ ኢማም አላህ አካል የለውም በሁሉ የሞላ ነው ቢልሽ ትቀበይዋለሽ? ምን ማለት ነው? ስላሴን ይዘህ እኔ ጋር ጠይቀኝ። አካል ምንድን ነው? ኦይ ስላሴ አትበይ፣ ስላሴን አታውቂም። አካል አትበላ። ቁርአንና ሐዲስ ላይ የሌለው ያልተጻፈ ነገር አላህ እንደዚህ ያለው ትቀበያለሽ ወይ ብለህ ጠይቅ። ሲዳ በጣም አሪፍ። አላህ እግር ባት ምናምን አለው አይደለ? አይን እጅ ምናምን አለው አይደለ? አላህ እጅ አለኝ ብሏል፣ እኛ እናጸድቃለን። በጣም አሪፍ። የለውም የሚሉስ
አላህንና የሚክዱት ታዲያ እነዚህ ከሃዲ ሙናፊቅ ይባላሉ። እኔ መመሪያ ነው የምከተለው ሰዎችን አይደለም። በጣም አሪፍ። እነዛ መናፍቅ ናቸው አይደለ? ታዲያ እጅ እግር ባት አለ የለውም። አላህ በሁሉ የሞላ ነው፣ በቦታ አልተገደበም። እሺ እጅ እግር መኖሩ ለአንተ እንትን የሚልብ ከሆነ እግዚአብሔር እምብርት ሳይቀር ነው ያለው። ምን ትላለህ? ያኔ ከንፈር አለው ምናምን ነገር አንተ ማለት ፈጣሪ አለኝ ያለው ነገር መቀበል ሌላ ነገር ያስበላል እንዳንተ። እሺ አሁን መረጃ ክፈት። አሁን ላልሽው መረጃ ክፈት። እሺ እከፍታለሁ። እግዚአብሔር በአዳም ላይ ያለው በሙሉ አለው ይላል። አንዴ ቀጥታ ክፈች፣ መረጃን ቀጥታ ክፈች። እከፍታለሁ። አንዴ አዳምጣ። ክፈቺ። ልናገር እኮ ልናገር። አዳምጥ። መጽሐፍ ሚላድ ላይ ያለው አዳም መጽሐፉ ይናገር። ክፈች እኮ መጽሐፉ ይናገራል፣ ግን ለመክፈት አንዴ ጠብቀኝ፣ ትጠብቀኛለህ። እስከዛ ልናገር። እስከዛ ካሜራ ለመክፈት ስለማይመቸኝ ነው። እስከዛ ጠብቀኝ አንዴ። ከዛ ውሸታም ነሽ ትላለህ። መጽሐፍን እከፍታለሁ። በአዳም ላይ ያለው ነገር በሙሉ በአብ በወልድ በመንፈስ ቅዱስ ላይ ሁሉ አለ ይላል። ከንፈር፣ አይን፣ ጆሮ፣ ባት፣ እግር፣ እምብርት፣ አይሼ በአዳም ላይ ምን እንዳለ ታውቃላችሁ? ብልት ወዘተ ማለት ነው። ስለዚህ እግዚአብሔር ብልት አለው፣ እግዚአብሔር ከንፈር አለው፣ ጥርስ አለው ከተባለ አንዴ። ስለዚህ እናንተ ማለት ነው። አሁን ይኸውልሽ የቃላቱ ውሸታም ነው የሚያስፈልግ። ማስረጃ ከፍታለሁ አንዴ ካሜራው ስለማይመች። ስለዚህ ክፈች፣ እስከምከፍች እንጠብቅሻለን። እኔ ከፍትልሻለሁ። ንገሪኝ ወይ ንገሪው፣ ይክፈተው፣ እኛ እንክፈተው። ንገሪኝ አለ። የቱ ጋር ነው? ምኑ ጋር? ቆይ እኔ ራሴ ከፍታለሁ አለኝ። እኔ ግን ውጭ ላይ ስለሆነ ካሜራ መክፈት ስለማይመቸኝ ጠብቁኝ አንዴ። ምክንያቱም ሊከፈትልሽ ነው ልጄ። እሺ ሸራ አድርጎ 96 ላይ ነው። ከከፈት ካይቀር ፔጅ ላይ አለ። እኔ ጋ ግባና አለ ቪዲዮ ላይ ከፈት። እሺ አንቺ ቀልደኛ ነሽ። ጭራሽ ቪዲዮሽን እኔ ፔጅ ላይ ግባና ቪዲዮ ራሱ ሰርቼበታለሁ። ሚውት አድርጊ። እሺ ሚውት አድርጊ። አዳምጡ። እዚህ ጋር ምን ያለ መሰላችሁ? የኢብኑ ተሚያ መጽሐፍ ነው። ቢያን አልተልቢስ ሙጀለድ 7 ፔጅ 200 ተጠየቁ እንጂ እኔ እግዚአብሔር ብልት አለው ብዬ ስመጣ ለምንድን ነው ወደዛ ቆይ አንድ ማጽደቅ አለብኝ። አዳምጪኝ። የአምላክን ብልት አዳምጪ። አባሚ ሊስን ስርዓት አለ እንጂ በመረጃ አውሪ። ሳዲ መረጃ እንደዚህ መክፈት ከቻልሽ እናብራራልሻለን። እንደዚህ መክፈት እንደዚህ። እሺ እዚህ ጋር ምን ይላል? ሙሐመድ አላህን ጺም የሌለው ወጣት ወንድ ሆኖ አገኘሁት ይላል። ይሄ ሙሐመድ ያየው አላህ በወንድ አምሳል ያለው። በነገራችን ላይ እሱ ያመጣው ሰነድ አዳምጪ። ትልቁ ላይ ሁን ሰነዱን ታመጣለህ። አንዴ አዳምጥ። አባቴ ሌላ ሰው ያስገቡ ወይ ሚውት አድርገሽ ትሰሚያለሽ ወይስ አትረብሺ? ፕሊዝ እሰማለሁ፣ ግን አይልሽ አዳምጪ። ይጨርስ። በጣም እየረበሽ ነው። ሚውት አትርሽ። ሰነዱን ያምጣ እኮ በማስረጃ ነው። ትልቁ ላይ ሁን፣ በደንብ ትልቁ ላይ ሁን። ሐዲሱን ሙሉውን ኢብኑ አባስ ነው ያስተላለፈው። አዳምጪኛ። ኢብኑ አባስ ነው ያስተላለፈው እኮ ሰነዱን አሳየኝ። ኢብኑ አባስ ከማን ሰምቶ ተናገረ? ሰነዱን ኢብኑ አባስ ከማን ሰምቶ ተናገረ? አዳምጪኝ። ከማን ሰምቶ ተናገረ? መጀመሪያ ሐዲሱን። ለዚህ እኮ ነው መጀመሪያ ሰነድና ዳይፍ ማወቅ አለባቸው። እኛ ሙስሊሞች ሰነድ የሌለው ነገር አንቀበልም። ተረት ማለት ነው። ገባ አይደለ? ስለዚህ ልክ እንደ መጽሐፍ ቅዱስ እኛ ዝም ብለን አይደለም እንቀበል። አሁን አንዴ ሁላችሁም ተረጋጉ። አዳምጪ። ላስተምራችሁ። ሰነድ ማለት ወሬ ማለት ነው። ሰነድ ማለት ወሬ ማለት ነው። እከሌ ነገረኝ፣ እከሌ ሰማ፣ እከሌ ነገረኝ፣ እከሌ ሰማ። ይሄ ነው ሰነድ። ኢብኑ አባስ ቆይ አዳምጪ። ወላሂ ትፈራላችሁ። ቆይ አዳምጪ። እዚህ ማድረግ አይጠበቅባችሁ። አዳምጪ። አየኝ ሰነድሽ ይኸውልሽ። አንቺ ሰነድ የምትይው ይኸውና
ሰነድሽ ግን አንቺ ሰነድ እናንተ ሙስሊሞች ሰነድ የምትሉት ኢብኑ አባስ ከማን ሰምቶ ተናገረ? ሰነድ ሳታቅ ነው ሐዲስ የምትከፍተው? ትዋረዳለህ እኮ ውርደታም አትሆን። ሰነድ ክፈትልና ሁሉም ሰው ማለት ወሬ ማለት ነው። ወይንም የእግዚአብሔርን ብልት አጽድቁ። ምን ከኤኬሌ ነገረኝ እያለ የሚቀጥል ነገር በተጠባይ ይቀየራል። ለምን አወረዳችኋት? ይዛ ተረጋጋ። አይደለም ለምን አወረዳችኋት? ሰነድ ማለት ይዛ ተረጋጋ። ትውረድ። እሷ ካልወረደች ማን ይውረድ? ሰነድ ማለት እየጠየቀች አልነበር እንዴ? አልጠየቀችም። ምላሷን አልቻልነውም። መልሷን መስጠት ነበረባችሁ መጀመሪያ ላይ። እሷ አዳም ሚውት አድርግ፣ እያወራሁ ነኝ። ሚውት አድርግ፣ አንብበው እሱን በደንብ አድርገህ፣ ከዛ ትገባላችሁ። በጣም አሪፍ። በነገራችን ላይ ሙስሊሞች ብዙ ጊዜ ሰነድ የሚሉት ምንድነው መሰላችሁ? ክርስቲያኖች ሰነድ ማለት ለነሱ ለኤኬሌ ነገረው፣ ለኤኬሌ ደግሞ ኤኬሌ ነገረውና ኤኬሌ ከኤኬሌ ሰምቶ ኤኬሌ ጻፈው ብለው ወሬ ማለት ነው። ለምሳሌ ኢቫን ለእርግብ ነገረች፣ እርግብ ለፍቅር ተነገረች፣ ፍቅር ተለገኒ፣ ገኒ ለነጻነት። ይሄ ነው ሰነድ ማለት። የወሬ ወይም ደግሞ የወሬ ቅብብሎች፣ የሰዎች ስም ዝርዝር ማለት ነው። ይሄ ሐዲስ ሰመሪ ኦፍ ዘ ሐዲስ ስኮላርስ ሮሊንግ ይላል፣ አውተንቲክ ይላል። ይሄ ሰሂህ ብቻ አይደለም። ይሄ ሐዲስ ልክ እንደ ሰሂህ ሙስሊምና እንደ ቡኻሪ ሰሂህ ብለን የምናልፈው አይደለም። with the chain of transmission trace back to prophet። ይሄ ዘገባ እስከምን ድረስ ነው የሚሄደው? ቼኑ ዘገባው ሰንሰለቱ እስከምን ድረስ ይሄዳል? እስከ ነብዩ ድረስ ይሄዳል። ሰሂህ መርፉ ይባላል። እስከምን ድረስ? እስከ ሙሐመድ ድረስ የሚሄድ ዘገባ ነው። በጣም አሪፍ። ሙሐመድ ምን አለ በዚህ ዘገባ? በዚህ ሰሂህ መርፉ በሆነ ዘገባ ሙሐመድ ምን አለ? the messenger of God የአላህ መልእክተኛ አላህ ይወፍቀውና ምን አለ? I saw my lord አምላኬን አየሁት in the form of beardless young man ምን ሆኖ? ፂም አልባ ወጣት ልጅ ሆኖ እግሩን ፈርዞ አየሁት በአረንጓዴ ቦታ ይላል። በጣም አሪፍ። እዚህ ጋር ወጣት ወንድ ልጅ ይላል። ታዲያ ምን ትመልሽልኛለሽ? እዚህ ጋር አላህ ሙሐመድ አላህን በወጣት ወንድ ልጅ አምሳል ሲያየው ይሄ ወንድ ልጅ ብልት አለው? የሴት ብልት ነው ያለው ወይስ የወንድ? ወይስ ሁለቱንም? ወይስ ስልብ ያለሽ ማለት ነው? እዚህ ጋር ፂም አልባ ይላል። ፂም አልባስ ፂሙ ልክ ማለት ጎረምሳ አይደለም፣ ገና በጣም ወጣት ነው። ኦኬ። ፂም ካላበቀለ ብብቱ ስር ፀጉር አብቅሏል ወይስ የመራቢያ አካሉ ላይ ፀጉር አብቅሏል ወይስ መራቢያ አካል? ይሄ እነዚህ ቅድም የጠቀስኩልሽን የለውም። ይሄንን ታብራሪያለሽ ማለት ነው። ምክንያቱም አንድ ሰው መጽሐፍ ቅዱስን ከፍቶ ያለ አውዱ በራሱ ሲንዘባረቅ ምን እናደርጋለን? ቀጥታ ተመሳሳይ ነገር ከዛ የከፋ አርጊውመንትን ሜክ እናደርጋለን። ስለዚህ በጥንቃቄ ብታወሩ ይሻላል። ኢቫ አሁን የገባኸው ሀባሹ ልጅ አንተ ቅድም እሷ ሙናፊቅ ነው ብለሃለች። ምናልባት ዘግይተህ መተህ ሊሆን ይችላል። ቅድም ከአንዱ ዋብያ ጋር ስትከራከር ነበረ። ምን ብለህ? አላህ በቦታ አይገለጽም፣ አላህ አካል የለውም ብለህ ማለት ነው። የእሷ አላህ ይሄ ነው። ይሄ ያንተ አላህ ከሆነ ገብተን ወይ ይሄ አላህ ያንተ ከሆነ ቅድም ዋሃብያውን ወንድምህን ስትከራከረው ነበር። ቅድም ምን ብላለች? ሙናፊቅ ናቸው ብላለች። አንተም እሷን ሙናፊቅ እንደምትላት እርግጠኛ ነኝ። እዚጋ ግን ለመስዋ ለመከራከር እሷን ለማዳን አትሞክር። በጣም አሪፍ። ለምን እኔ የምልህ ሰምተኛል። ፊት ጊዜ እኮ ስለኛ ነገር እሷ ጨርሳ መልሰዋለች። ምንድነው እስላምና ሙስሊም የሚለው እሷን ካዳመጥካት በጣም ይሄ ነገር ጨርሳ ነግራለች። አንዴ አዳምጠኝ። ይሄን ተቀበላለህ? አዳምጠኝ። ስለሷ ነገር ጠይቀኛል። ስለሷ ነገር ጠይቀኛል። መልሰህ ፊት ጊዜ አንዴ ሚውት አድርገው። ልጅ ኢያሱ ኢዛ አሁን እየተነበበ ያለውን መልስ ስጠን። ከዛ አንተም ጠይቅ። እሷ ትሰጣችኋለች። እሱ በቃ እሱ ሌላ ጉዳይ ነው። አሁን እየተጠየቀው ሌላ። እሷ መጀመሪያ ላይ ስለሷና ስለኔ እስልምና አያችሁ፣ ሙስሊሞች ጸባይ
ሙስሊሞች ጸባይ የላችሁም፣ መነዛነዝ መጨቃጨቅ ብቻ ነው የምንለው ለዚህ ነው። ጸባይ የጠየቅኳት መጀመሪያ ለዚህ ነው። እግዚአብሔር እንትን አለበት ካለች ቪዲዮ ከፍተሽ አሳየናል ናት። ምላስ ብቻ አለው አየው ቪዲዮ ከፈተላት መረጃው። አንቺ መክፈት አልቻለችም። ታዲያ በጸባይ እንዴት አድርገን ነው ከእናንተ ጋር የምንጫወተው የምንወያየው? አሁን ደግሞ አንተ ገብተህ ስለሷ ምን አገባ? ይሄ የሚለው ይሄ ነው፣ ይሄ የሚለው ይሄ ነው። ስጥ እንጂ ፕሬዘንቴሽን ወዳጅ ይሰባል። አሁንም በጸባይ ከተወያየን እስኪ ቆይ አንዴ እንትኖች ምንድነው ሞዴሬተሮች አንዴ ተረጋጉ። ነው ራሱ በአውቶማቲክ እያስገባ ነው። እሺ ድምፅ አውጣ ወዳጅ። አሁን እያነበበ ያለው መልስ ስጡን። ሰላም ነው። መጀመሪያ ሰላም ልበል ብዬ አሜን። እንኳን ሰላም መጣ ወዳጅ። እግዚአብሔር ይመስገን። እንዴት አለ? እባክህ በጸባይ እንወያይ። ያለ መረጃ ካለ ትጠይቀናለህ። እንደ በጸባይ አለበለዚያ እኔ ክርስቲያኖችን ላስተምርበት እኔ ሌላ ነገር ውስጥ መግባት አልፈልግም። እግዚአብሔር በሚያውቀው ገባች። በጸባይ በጣም ደስ አለችኝ። ገባች። ከዛ እግዚአብሔር እንትን አለው። እሺ ቪዲዮ ክፈች። ሌላ ቀጥልሽ። እሺ ቀጥል ልጅ። ይቅርታ የገባሁት አሁን በሚወራው ላይ ልጅ እያሱ ባነሳው ላይ ለመወያየት ነውና በስርዓቱ ለመነጋገር አሁን የጠቀሰው ላይ ዘገባው መብዱዕ ነው ማለትም በሐዲስ ተርሚኖሎጂ ወይንም በእስልምና የሐዲስ ጥናት የሚባል አለና በዛ ጥናት መሰረት እኔ አሁን የእናንተ እምነት አልሳደብም። እሺ ልጅቷ ምናምን የምትሉትን እርሱት። እኔ አሁን ይሄንን ነው የገባሁትና በሐዲስ ተርሚኖሎጂ ወይንም በሐዲስ ጥናት መሰረት ዘገባው መውዱዕ ወይንም ቅጥፈት የሚባል ደረጃ ያለው ነው። ይሄንን ካሜራ ከፍቼ በደንብ ማሳየት እችላለሁ። ግን ከዛ በፊት ቼን ኦፍ ናሬሽን የሚባል አለ በሰነድ ላይ። ቼን ኦፍ ናሬሽኑን እገሌ እሱ ካሳየን ከዛ ከቼን ኦፍ ናሬሽን በመነሳት ኤቪደንስ አቀርበለታለሁ ለሱ ልጅ እያሱ ማለት ነው። ምን ማለት ነው? ለምሳሌ እንገባን አርግ ለኔ ምን ማለት ነው? ቼን ኦፍ ናሬሽን ማለት አንድ ዘገባ ተቀባይነት የሚኖረው ምንድነው? እኛ ጋር በቀጥታ ቼን ኦፍ ናሬሽን ማለት ሰዎች የሚዘግቡ ሰዎች በአንድ ዘመን የኖሩ አንደኛ ከሌላኛው የተማረና ከዛ ሰው የያዘ መሆን አለበት። 5 መስፈርቶች አሉት። እነዛ መስፈርቶችን ያሟላ ከሆነ ተቀባይነት ይኖረዋል። እነዛ 5 መስፈርቶች ካላሟላ ግን ተቀባይነት የለውም። አሁን እሱ የጠቀሰው ነገር በዛ በሐዲስ ተርሚኖሎጂ ወይንም በሐዲስ ጥናት ዘርፍ 5ቱ መስፈርት ያሟላል ወይ የሚለውን ነገር ሜጀር አድርገን ለክተን ሚያት ከሆነ እንይዘዋለን፣ ውድቅ የሚደረግ ከሆነ ውድቅ እናደርገው። በመሰረቱ ውድቅ ነው፣ ግን እሱ ይሄንን ነገር አሁን ቼን ኦፍ ናሬሽን ከጠቀሰልኝ ያንን ማሳየት እችላለሁ። በጣም አሪፍ። ስምህን ማን ልበል? እሺ ጄክ በሉኝ። ኦኬ ጄክ፣ በጣም አሪፍ። እሺ ይሄ ምን ይላል? እሺ ቤርድላስ ይላል። ኖ ይሄኛው ነው ይላል። እንትን አንብበ። እሺ አውቶንቴቲክ ይላል። እሺ ቀጥል። with a chain of transmission okay traceable ይላል። okay traceable back to who? back to the prophet. ምን ማለት ነው? who said that is ምን ማለት ነው? አውቶንቴቲክ ነው አለ፣ ትክክለኛ ነው አለ። ያስቀመጥከው ሲተረጉምልህ ማለት ነው። የዘገባው ቼን እስከማድረስ ይመለሳል፣ ወደ ፕሮፌት ይደርሳል አለ። እሺ ቀጥል። ነገር ግን ትክክል አይደለም። ማን ነው? who said this? ቀጥል። አይሄው who said this? I'm asking you who said this? This was your narrator. He did. አንብብ። who said? ኢብኑ አባስ ነው ያለው። ይሄው ናሬተር አብዱላህ ኢብኑ አባስ ብሎሃል። እሱ እንዴት ይላል? ይሄንን ከምጀምሮ ነው አውቶንቴቲክ ነው ብሎ ያስቀመጠው። ምን ላይ ነው ያለው? ይሄን በጣም አሪፍ። መጀመሪያ ቼኑ አውተንቲክ ወይም ደግሞ ሰሂህ የሆነ ማን ነው ያለው? ይሄ ዘገባ ሰንሰለቱ ወደ ሙሐመድ እንደሚመለስ ነገር ያለው ይሄንን የዘገበው ደግሞ አንተ አይደለም እኮ ኤቪደንስ ተቀስም ይያልከል። ኢብኑ አባስ ነው ያለው። ኢብኑ አባስ ነው ያለው።
the narrator was Ibn Abbas ይሄን አትቀበልም? ናሬተር እሱ ሊሆን ይችላል ግን ናሬተር አይደለም እኮ ቼን ኦፍ ናሬሽን ሁሌም ናሬተር እኮ አለ በሐዲስ ላይ ስድብም ላይ እኮ ናሬተር ይኖራል ችግር የለው ግን እሱ ሳይሆን አውቶንቴቲክ ነው ያለህ ማን ነው who said this hadith is authentic ኢብን አባስ ዘግቦታል አልዘገበውም እሱማ ብዙ ዘገባዎች አሉ ብዙ ዘገባ የሌለው ሐዲስ የለም ስለ ብዙ አይደለም ይሄንን ሐዲስ ኢብን አባስ አልዘገበውም ወይ ዘግቦታል ኧረ ሌላም ዘገባ አለ ሌሎችም የዘገቡት አለ ተጠቀስከው እስቲ አንብቦ በጣም አሪፍ አንብበሃል ማለት ነው ቴንክ ዩ ስለዚህ አንብበው ለምን አታነበው ኢብኑ ተሚያ ኢብን አባስ በዘገበው መሰረት ይሄንን ሐዲስ በመጽሐፉ ምን በሚባል ይሄንን መጽሐፍ አንብበከዋል ወደድክም ጠላህ ሙጀለድ 7 ምን የሚለው መጽሐፍ አዳምጥ ሙጀለድ 7 ፔጅ 290 ላይ ይሄንን ሐዲስ ታገኘዋለህ ይሄንን የመጽሐፉ ስም ንገረኝ ይሄንን ሐዲስ ትቀበላለህ አትቀበልም እኮ በምን መጽሐፍ ነው የጠቀሰው ማንበብ አችልም አንብበው እስቲ አንብበው ለምን አነበዋለሁ ይሄው መጽሐፉ በትክክል ከቅድም ካነበብከው ቋንቋ ጋር እኮ መጽሐፉን ንገረኝ ያልከኝ በጣም ንገረኝ ስክሪንሾት አድርግና ሂድ ኡስታዞች ያንብቡልህ አመሰግናለሁ ይሄንን አንብብ ብሎ የሚሞክረው እንግዲህ ይሄንን ማንበብ አልችልም ልክ ማንበብ አልችልም እሱ ማንበብ አልችልም እሺ ባያኑ ተልቢሲል ጀህሚያ ይላልሽ አንብበው እስቲ አሁን ደግመህ በጣም አሪፍ ጎበዝ አጨብጭቡለት እስቲ አንብበው ማንበብ ስለማችል ነው በነገራችን ላይ በጣም አሪፍ እሺ ትምህርት ቤት ከፈትኩ አስተምራለሁ ቋንቋ ስለዚህ ይሄንን ሐዲስ ተቀበላለህ ይሄንን ሐዲስ ተቀበላለህ አትቀበልም ማንበብ አችልም እንደ ነብይህ ይሄንን መጽሐፍ ተቀበላለህ አትቀበልም መጽሐፉን ልክፈትልህ ይኸውልህ አለ በእጄ ይሄንን መጽሐፍ ተቀበላለህ አትቀበልም ለምን ምን አገባኝ ሰፊል አድርጉኝ እንደዛ አይልም ነው ላሳየ መጽሐፉ አለኝ ይሄንን መጽሐፍ ላይ ከማን ጋር እያወራ እንደሆነ አታውቅም ይሄንን መጽሐፍ ትቀበላለህ አትቀበልም በያኑ ተልቢሲል ጀህሚያ ለኢብኑ ተይሚያ እንደዛ አይልም ላሳየው መጽሐፉ አለ በእጄ እያልኩ በጣም አሪፍ ከፈተው ሸር አድርጉ ቤተሰብ ዋድል እንትን እየሰጠኝ ነው እሺ በደንብ ወደ አንድ ሺህ ያስገቡት እሺ ላስገባልሽ ሰፊል አድርጉኝ እሺ እንዴት ናችሁ ሁላችሁም ሰላም ክርስቶስ ይብዛላችሁ ደህና ናችሁ አባታችን ይፍቱኝ ባርኩኝ ማመር እንዴት አለ ሰላም ነው እንዴት አለ ሰላም አልክ ብያለሁ እንዴት አስከና አምላክ ግን ቲክ አውተንቲክ አይደለም ነገርን እያስቀመጠ ስለነበር መጀመሪያ አውተንቲሲቲውን እሱን ያስቀምጥ ይሰማላል ጄክ አውተንቲክ አይደለም ዶኤፍ ነው ብላል እሱን አስቀምጥ በመጀመሪያ የኔ በደንብ አስቀምጥልሃለሁ እሺ ይታያችኋል ይታያል አንብብ ነበር ልጅ ኢያሱ የምን መጽሐፍ ነው አንብበው አረብኛውን አንብበው መጽሐፍ ነው ምን ይላል አንብበው አረብኛውን አንብበው ተልቢሲል ጀህሚያ ይላል በአንድ እንግሊዝኛም ማንበብ አረብኛውንም ማንበብ አልችልም እያነበብኩልህ ሙጀለድ በጣም አሪፍ አልችልም እሺ ተመለከትክ አይደለ ወይ ጉድ እንዲህ ከጉግል ላይ ያገኘውን ለቅማ እሺ ጻፉን በደንብ ከፈተው በመጀመሪያው መጽሐፍ መልሰህ ከፈተው ስክሪንሾት ስርዓት ያዝ ለንግግር ሁሌ መሳደብ አይሰለችም ስርዓት ቆይ ነፂ ቆይ መጽሐፉን እኮ ነው ያልከው መጽሐፉን ነው ያልከው ይሄ አረብኛ የምትችሉ አንድ ቁጥር ጻፉ ታነባላችሁ ስለሌላው ተውት ጀመር ይሄ መጽሐፍ ማለት ነው እንደዚህ ቢደረግ ይቻላል ቆይ እንግሊዝኛም የሚችልና አረብኛም የሚችል ቢገባ ጥሩ ነበር አንዴ ሁለቱንም አችልም እንዴ እንግሊዝኛውም አችልም እንግሊዝኛም አችልም አረብኛንም አችልም እንደ ነብዬ መሐይም ነኝ
መጽሐፉን ከቨሩን አሳይተ ወደ ውስጥ ስትገባ ቀለም የተቀባ ፒዲኤፍ ነው። ይሄ ነው መጽሐፍ ያመጣኸው? መውረዱ ነው። በጣም ያሳዝናል። ላውራ አባቴ እኔ አላወረድኩትም። ቀጥይ። በኔትወርክ ማውረድ ከሆነ ይመለስ። ተመልሰው ቆይ እኔ የፈለግኩት ይኸው ልጅ ኢያሱ ያነበበውን ከኢንተርኔት ለቃቅመህ ነው ከማለት በፊት መጽሐፍ ነው ብሎ ሊያነብ መስሎኝ ነው እኔ የጠበቅኩኝ። አረብኛ ሳይቶ ይወርዳ እንዴ? መልሶ ይግባ አባቴ። የተካሄደው ነገር እርግብ ንገሪያቸው። አሁን ከኮሜንት ላይ ምን እንደጻፈ ታውቃላችሁ? ኡስታዞች የተናገሩት ሪከርዱን ማሰማት እንችላለን። እኛ የምንገባው መልስ ወይ ፈልገን ወይ ለመመለስ አይደለም፣ ሰውን ይዘን ለመውጣት ነው ብለው እየተናገሩበት አለና ኮሜንት ላይ ምን አለ? ኑ እኔ ቤት የሰው እጥረት ፈልገው ነው የመጡት እንጂ ለመመለስ አይደለም። ማንም ራስን የወረድከው ነዚህ አንድ ሰው ያውራው። አንድ ሰው ምረጡና ይኸውልህ ከእናንተ ውስጥ አንድ ሰው ያውራ። እውቀት ያለው የምትሉት እንግሊዝኛ የሚችል በነገራችን ላይ ከኔ ጋር ተዋዩ እንግሊዝኛ የሚችል ተረጋጋ ሰው ጋር ይዋይ። እንኳን ስማ ልጅ ኢያሱ አንዴ ይኸውልህ እንኳን እንግሊዝኛውን አረብኛውን ጥጥት ያደረጉ ልጆች ነፍ ናቸው ወዳጅ፣ ነፍ ናቸው። በቋንቋ ከሆነ የምታምነው በማስረዳት ካልሆነ አሁን እኮ አንተ አረብኛ ሳይተን ወረድክ። ሲቀጥል ደግሞ ለምን አወረዳችሁ? ለምን ተዋሻለህ ወዳጅ? ለምን ወረደ እያልኩኝ እኔ እየፈለኩ አትዋሽ እንጂ ውሸት እኮ ኃጢአት ነው በፈጣሪ ዘንድ። ስለዚህ ቅድም የጠየቅ ያነበበው መጽሐፍ ነው ብለህ ዝም ከማለት አስረዳ ነው በትልቁ እንካ አስረዳ። አይ አንቀበለውም ብለን ወደ ሌላ ወደ ጥያቄ ግባ። አንቀበለውም ብለህን ከሆነ እንቀበላለን። እኛ ማትቀበሉትን አናነብም። ወረድ ይበቃለን። ጨርሳችኋል? መጽሐፍ ክፈት። መጽሐፍ ያልከው ፒዲኤፍ ነው ጄክ? ፒዲኤፍንም ፎቶም አለኝ ከፈለክ። ፒዲኤፍ እና ፎቶ ነው ያለው፣ ግን ከፍታለሁ ያልከው መጽሐፉን ነበር። ራሱን መጽሐፉን ይኸው ራሱን መጽሐፉንማ እኔም ከፈትኩልህ። አንተ ደግሞ የፈለግከው ክፈቱ። ላይ አድርጉት። እሺ ላይ አድርጉትና ራሱ መጽሐፉ ክፈቱ። አንዴ የከፈትከው ልጅ ኢያሱ የከፈተው ትክክል አይደለም። ጀማል ማነህ ኡስታዝ? የለም እኮ እሱ ማንበብ አይችልም እኮ ራሱ መጽሐፉን ማንበብ አቀተው እኮ እኔ ነኝ ያነበብኩለት። ኧረ ሰው እንዳይዘግብ ድገሙለት። ላይ አድርጉትና እስቲ ማንበብ ከቻሉ ጎበዝ ነው። የምር አባ ትልቁ ላይ አድርጉኝ። እንደ ሙሐመድ ጃሂል ነኝ ማንበብ አልችልም። ምን ይላል መሰላችሁ? ሳያል ቡኻሪ 1913 ላይ እኔም ተከታዮቼ መሀይም ናቸው ያለው ከእንደዚህ አይነቱ ጋር ነው ሙሐመድ እንትኑ ራሱን ሲደምር የነበረው። በርግጥ አንድ ነው። በጣም ዘጋኮ በሩ ቁልፍ ልታረቀው አይችልም ብለህ ዝግትግት ታረጋለህ እንዴ? ተወጅ ወዳጅ የኢብኑ ተሚያ መጽሐፍ ነው። መጽሐፉን አምነው ሚዩት አታርጉኝ። 90 ላይ አዳምጥ። ሚዩት አርጋ አዳምጥ። ሚዩት አርጋ አታርጉኝ እንዴ? ያለ መልእክተኛ ዘ ሜሴንጀር ኦፍ ጋድ ሜይ ጋድ ብሌስ ሂም ምናምን ነገር አይ ሶ ማይ ሎርድ አምላኬን አየሁት ኢን ዘ ፎርም ኦፍ ቢርድለስ ያንግ ማን በምን መልክ አልባ ወጣት ሆኖ ዊዝ ከርሊ ሄር ፀጉሩን ፍሪዝ አድርጎ በአረንጓዴ ቦታ ላይ አየሁት ይላል። ማን ነው ይሄንን ያለው? ሙሐመድ ነው ያለው። ይሄንን ሐዲስ ትቀበላለህ አትቀበልም? ይሄን ቀለም ቢጭ አይናችንን ልታጠፋ ነው እንዴ? ቀለም የተቀላለ እየነገርኩ ነው። ላው በስርዓት አንወያይ። በስርዓት በነገራችን ላይ ስርዓት ለመጠበቅ ያክል ነው እና በስርዓት ለምን አንወያይ? መጽሐፉን ጥቀስ እያልኩ ነው። መጽሐፉን ንገረኝ። አልጨረሰም። በጣም አልጨረሰም። ይታርግላችሁ መጽሐፉን ራስህ ቅድም አላነበብከውም? እሺ ምን ይላል መጽሐፉ? እኔ መጽሐፉን ካነበብክልኝ ይኸውልህ መጽሐፉን ካነበብክልኝ እኔ አረጋግጥልሃለሁ። እንደውም ስሙን ከነገርከኝ እንደ ሙሐመድ ኡሚ ነኝ። ይሄን ቆይ እስቲ አንብበው መጽሐፍ። ቆይ ስለዚህ ልጅ ኢያሱ የሚያነበው ሐዲስ ትክክለኛ አይደለም በለኛ ነገር የለም። ትክክልማ አይደለም እኮ ብያለሁ። አባ ብያለሁ። ትክክል አይደለም ብያለሁ። አይደለም? አዎ አይደለም ብያለሁ።
በጣም አሪፍ አጨብጭቡ። አንድ መጽሐፉን አንብቡ። አሁን አንተ መጽሐፉን አንብቡ። አንድ ሐዲስ ጥሎልናል። በጣም አሪፍ መጽሐፉን እጄን ጨብጬሃለሁ። መጽሐፉን አንብበው። እንደ ሙሐመድ መጽሐፉን ማንበብ ሳይችል ነው። ስለዚህ ሽንፈትን አሳይታል ኡስታዝ፣ ሽንፈትን አሳይታል። ለምሳሌ በሰለጠነ ዘመን ቀጥል ጀያሱ ወይ እሺ፣ ላውራ ነው ያኔ እኔ ላውራ እንዳዳምጥ። እሺ የኔ ታይም ስለሆነ ሚውት አድርጉልኝ። ብሩክ ይሄንን አንብበው። ላውራ አታስወሩኝም። እንደ ሙሐመድ ስድብ ብቻ ኡስታዝ አንተ እኮ ሐዲስን እንክዳል። ብሩክ ያንብብለት እስቲ። ይሄንን ማንበብ አልችልም። ሚውት አድርግልኝ ላውራ እስቲ አንዴ። አንተ ዝም በልና አዳምጥ። ኡስታዙ ምን መጽሐፉ እንዲነበብ ነው የፈለከው? ዶት ስሙን ማንበብ አልችልም ታውቃለህ። እንደ ሙሐመድ ነው አለው። ብሩክ አንተ ጋር ልቀጥል መሰለኝ። እሺ እንቀጥላለን። መጽሐፉ እንዲነበብ ነው የፈለከው? አዎ ስሙን ማንበብ አቃተኝ። እስቲ የመጽሐፉን ስም ያንብብልኝ ልጅ ውስጥ አለማንበብ የእውቀት መለኪያ ነው እንዴ? ሰው መጽሐፉን ስም ሳያውቅ ነው እንዴ እዛ ላይ እንዲህ ያለ ብሎ የሚናገረው? አይ አለማንበብ የእውቀት መለኪያ ነው። ኖ እሱ ሳይሆን ነጥባችን እሱ አይደለም። እንዲህ ይባል መጽሐፉ በያን ተልቢስ አልጀሃሚያ ይባላል። ምን ይባላል? በያን ተልቢስ አልጀሃሚያ። በያን ተልቢስ አይደለም የሚለው። በያን ተልቢስ የሚባል መጽሐፍ የለም። በያን ተልቢስ ሳይሆን በያኑ ተልቢሲል ጀህሚያ ነው የሚለው። በያን እና በያን ያው ማጥበቅና ማላላት ላይ ነው ያለው። እኛ አረቦች በያን የሚባል የለም። በያን ማለት ሌላ ጉዳይ ነው። ሌላ ትርጉም ነው የሰጠው። አሁን ልተርጉምልህ። ችግር የለውም። አሁን ወደ ፖይንቱ ትገባለህ። እሺ ወደ ትርጉሙን ወደ ነጥቡን እንግባና ይሄ ሐዲስ አንተ አውቶንቲክ ነው ብለህ ታምናለህ? ሰሂህ ነው ብለህ ታምናለህ? በአምስቱ በሐዲስ ተርሚኖሎጂ መሰረት እኔ ሳልሆን መጽሐፉ ራሱ ሰሂህ አልመርፉዕ ነው ይላል እኮ። አዳምጠኝ፣ አሁን መጠይቀን አዳምጥ። በሐዲስ ተርሚኖሎጂ መሰረት አምስቱን መስፈርቶችን አሟልተህ ትሞግተኛለህ? ያሟላል ብለህ መጽሐፉ ሰሂህ ነው ይላል ራሱ እያልኩህ ነው እኮ። መጽሐፉ ሐዲሱ ይሄ ሐዲስ መጽሐፍ ነው። በያኑ ተልቢሲል ጀሚዕ ኢብኑ ተይሚያ እዚሁ ላይ ሰሂህ ብሎታል። ቆይ ሰሂህ ብሎታል ሳይሆን በያኑ ተልቢሲል ጀሚዕ ሐዲስ መጽሐፍ አይደለም በመሰረቱ። አዎ ጀሃሚያዎችን የሚመከትበት መጽሐፍ ነው። ይሄን ሐዲስ አምጥቶ ትክክለኛነቱን ተናግሯል ኢብኑ ተይሚያ። ቆይ ስለ ኢብኑ ተይሚያ እናወራለን፣ ግን ሐዲሱ ሰሂህ ነው ሰሂህ አይደለም የሚለው ላይ መጀመሪያ ዲስከስ እናድርግ። እሱ ሰሂህ ነው ይላል እኮ ጽሁፉ ፊት ለፊት። እሱ አለ ሳይሆን አንተ በሐዲስ ተርሚኖሎጂ ሰሂህ መሆኑን ትሞግታለህ አትሞግትም ነው መጀመሪያ። እኔ ለምን እሞግታለሁ? ከኢብኑ ተይሚያ ጋር ነው ሙግት የምትገባው? ኦኬ መጽሐፍ ስለሆነ ሌላውን አልቀበልም ካለ፣ ስለዚህ አሁን እንደዚህ እናደርጋለን። ክርክርና ጭቅጭቅ እንዳይሆን ቆይ አባ አንዴ እውነቱን እያወቅህ አይደለም ካልክ እሺ። ይሄ ምንድነው? እየተግባባን ነው አሁን ከብሩክ ጋር። ብሩክ ይሰማሃል? ያ ይሄ ምንድነው የሚለው? ቆይ እሱ ችግር የለውም አንተ አንብበው። እሱ አንተ የምትጠቅሰው ነገር አንተ ነው ማንበብ ያለብህ በነገራችን ላይ። አዎ ሰሂህ መርፉዕ ይላል አይደል? ሰሂህ መርፉዕ ማለት ምን ማለት ነው? ቀጥታ ከመሐመድ አፍ የወጣ ማለት ነው። ከመሐመድ አፍ የወጣ ሳይሆን መርፉዕ ምንድን ነው በሐዲስ ተርሚኖሎጂ? ከነብዩ የመጣ ሐዲስ ማለት ነው። ቀጥታ የመጣ ሳይሆን መርፉዕ ምንድን ነው በሐዲስ ተርሚኖሎጂ መሰረት? ምን አይነት መሐመድ የተናገረው ማለት ነው። በሐዲስ ተርሚኖሎጂ መሰረት መሐመድ የተናገረው ማለት ነው መርፉዕ ማለት ምን ማለት ነው? መርፉዕ ማለት ወይ ጉድ ወይ ጉድ ወይ ጉድ። ብሩክ አሁን አንተ المرفوع هو المسند الى النبي صلى الله عليه وسلم متصل اليه ነው። መርፉዕ ማለት እንደዛ እየሳቁብህ ነው በነገራችን ላይ። ችግር የለውም። አንዱ ገብቶ አንብብ ቢባል እኮ አያነብም። እኔ በደንብ ነው ማነበል። الحديث الصحيح المرفوع عن قتادة عن عكرمة ይላል። እና መርፉዕ ማለት እንደዛ ማለት አይደለም። ምን ማለት ነው መርፉዕ ማለት? ለምን አንተ አትነግረንም እኮ? አንተ አታውቀውም እኮ። መጀመሪያ እሱን አረጋግጥልኝ። መርፉዕ ማለት ይሁን የነገርኩህ ማቀው። እስቲ የምታውቀው ነገርኩህ። አሁን ሰምተኛል እኮ።
ስለዚህ ማንኛውም ሁሉም ሐዲስ መርፉዕ ነው ማለት ነው በአንተ አባባል መሰረት። እኔ ስለ ሁሉም ሐዲስ አይደለም ስለዚህኛው ሐዲስ ነው እያወራን ያለው። ለምን በሰጠህን ዲፊኒሽን መሰረት ሁሉም ሐዲስ ወደ ነብዩ ሰለላሁ ዐለይሂ ወሰለም ስለሚጠጉ መርፉዕ ናቸው ማለት ነው። እኔ ይሄ ሐዲስ ነው የሚለውን ያልኩ መርፉዕ ይላል። መርፉዕ ማለት እኮ መርፉዕ ነው ሲል በሐዲስ ተርሚኖሎጂ ምንድነው ማለት ነው? መሐመድ የተናገረው ነው አልኩኝ። አንተ ደግሞ የራስህ ትርጉም ካለ ማለት በሐዲስ ተርሚኖሎጂ መሐመድ የተናገረው ማለት ነው። ከነብዩ አፍ የወጣ ማለት ነው። አዎ ስለዚህ ሁሉም ከነብዩ ሰለላሁ ዐለይሂ ወሰለም አፍ የወጣ በሙሉ ያልወጣ የለም በመሰረቱ። ስለዚህ የወጣ በሙሉ መርፉዕ ነው ማለት ነው። ይሄው እንግዲህ ይሄ የመርፉዕ ትርጉም ማለት ነው። ተመልከቱ እውቀታቸው እስከዚህ ድረስ ነው። ተመልከቱ እኔ ላስረዳ ተው በቃ። እሺ ሐዲሱን ትቀበለዋለህ? ሐዲሱ መውዱዕ ነው እያልኩ ነው። በሐዲስ ተርሚኖሎጂ መሰረት መውዱዕ ነው ላሳየ እያልኩ ነው። መረጃዎች ጠቅሼ ራሱ ላሳየ ይችላል። አንተ በዛ ሞግተኝ እያልኩ ነው። እዚህ ጋር ተሳስቷል። ሞግተኝ እያልኩ ነው። በዛን እዚህ ጋር ተሳስቷል ወይ? ሳሂህ ኪታቡን ክፈቶች ኪታቡን ክፈቱ። ይሄው ፊት ለፊት አለ እኮ። እሺ ከፍ አድርገው፣ ትንሽ እንትን አድርገው፣ ራቅ አድርገው። አይው እሺ ቃለ ከሚለው ጀምርሽ ሂድ አንብብ። ከላ አንብብ። የራስህን እኮ አንተ የከፈትከው ነው ይላብብል። እኔ አረብኛ አላነብም። ትርጉም ከፈለክ ያው ተተርጉሞልሃል። ፊት ለፊት አለ እዚህ ጋር ትርጉም። ታዲያ ለምን ከፈትከው? እና እንዳይከፈት ነበር የፈለከው? አሁን አንተ የወሰድከው ሮብ ከሚባል ሮብ ክርስቲያን ከሚለው ከሱ ነው ኮፒ ፔስት አደረከው። አየህ ማንንም ይሁን 150 መጽሐፍ አመጣልሃለሁ እዚህ ጋር ከሱ ኮፒ ፔስት አድርገህ ትሞግተኛለህ። መካድ አትችልም ወገናችን። አሁን ሐዲሱ ላይ ትሞግታለህ። ወሬውን ትተው እኮ አንብበው እስኪ ሞግተኝ፣ አንብበው ሞግተኝ። እሺ ላንብበው። ምን አለ? የት አለ መጽሐፉ? በአረብኛ ነው በእንግሊዝኛ የተጻፈው? ይሄው አረብኛው ከፈለከው ለአንተ እኮ አንብበው፣ እሱን አንብበው። እኔ አረብኛ ምን አይነት መሀይሞች ናቸው? ያዋቸው ማምለጫ የለም። አረብኛ አንብብ ይላል። ነብይ ራሱ ስሙን ማንበብ እኮ አይችልም በአረብኛ። ምን ሆነ ነው? የተከፈተውን ሐዲስ የምትሞግት ከሆነ ሞግት፣ ወደዚህ ወደዛ አትበል። ሳሂህ መርፎ ይላል ሐዲሱ፣ አንተ መውዱ ነው ትላለህ። ኢብኑ ተይሚያ ተሳስቶ ነው ወይ ያልኩ ነው። ይሄው ይሄ አይታየም። ኦኬ ቀጥል። ይሄው ገጹን አሳይ። ይሄው 290 እሺ ጎበዛ። ስለዚህ የመጀመሪያው ላይ አድርገው ከላይ ኢብኑ አባስ የሚላል የመጀመሪያው ላይ እሺ عباس هل رأى محمدا ربه قال نعم وقال وكيف رآه قال في سورة شاب دونه ستر ايش قتل من لؤلؤ كأنه ايش وده زايدش ጨርሻለሁ መስመሩን እየተረጎመ ወይስ ዝም ብሎ አረብኛውን ያንብበው? ይተረጎማል። ኡስታዝ ተርጉምልን እንጂ እሺ ተርጉም። እሺ ምን ይላል መሰለህ? አባስ ይልና هل رأى محمدا ربه ጌታውን አይተዋልና ብሎ ሲጠይቀው ነአም ነአም አለው አዎን አለውና ይላል እዚህ ያሰፈርከው ላይ ማለት። በነገራችን ላይ እኔ ጋርም አለ ከፈለክ። قال وكيف رأى እንዴት አየው አለ። قال في سورة شاب دونه ستر ያለምንን ግርዶሽ አየው አለ። ነገር ግን ይሄንን ይጠቅስና ይሄንን ነገር በምን እንደሆነ ይገልጽልናል። ኢብኑ ተይሚያ ሱረቱ ሻብ በሚለውን ተርጉመው የትም አላስመልጠም። ተርጉም። ወይ ጉድ ያገዝኩ ነው። በነገራችን ላይ ያገዝኩ ነው እና አዳምጠኝ። ይሄንን ይልና ኢብኑ ተይሚያ ይሄንን ይልና መጽሐፉን ጨርሰው ወይ ጉድ ሰፊ ላድርገኝ፣ በቃ ሰፊ ላድርገኝ ላሳየ ራሱ መጽሐፉ አላስነብብም አላልኩም። ሐዲሱን አቋርጣ ሌላ ወሬ ማውራት ጀምራል። ሐዲሱን ቀጥል። ሰፊ ላድርገኝ፣ አንዴ ሰፊ ላድርገኝ። ይሄው ተከፍቶልሃል፣ አንብብ። ሰፊ ነው። ቀደም ይሄንን ስክሪንሾት አምጥተህ ነበር። ምን ይጠቅምሃል? ይሄ ኮቨር ፔጅ ነው። መጽሐፉን ካርድ ኮፒውን አምጣ። እንዳታተልቁት፣ አንብብ። ፊት ለፊት አሁን እያነበብክ ነው፣ ይታያል። ቀጥለው አንብበው። ልቡት እናንተ ከሆነ ኡስታዝ እሱ ስህተት ነው።
ፍርጥ ብለን በትልቁ አድርጌው እኔ እኮ መርፌ ያክል ሆነ በቀጭኑ ነው ያለው ታርም ቤተሰብ ሳዙ አንብበው እንጂ አታርጉምልን። ከዛ ትጠይቃለህ አንተ አምላክ ወጣት ወንድ ጺም አልባ ምንድነው ፍሪዝ እንደሆነ ይነግራል ሐዲሱ ማለት ነው። በቃ አኩርፏል። እኔ ራሴ ካላነበብኩ ማን ነው ካልከፈትኩ ብሎ ማኩረፉ ነው። ባይዘዌ 10 መጽሐፍ መክፈት እችላለሁ በዚህ ዙሪያ 10 መጽሐፍ አንድ አይደለም። ይሄ ዝም ብሎ ኢብኑ ተይሚያ አንዱ ነው። ከኢማም ከማን ነው ከኢብን ሐጀር መክፈት እችላለሁ። ከኢማም አልነዋዊ መክፈት እችላለሁ። ከአታሪ አቂዳ 5 መጽሐፍ መክፈት እችላለሁ። ኪታቡል ተውሂድ፣ ኪታብ አልአስማ ወል ሲፋት፣ ኪታብ ማን ነው አንዱ ኪታብ አልሸሪዓ የሸሪዓ መጽሐፍ አላቸው። ባይዘዌ አይናቸውን ፍጥጥ አድርገው ይቀበሉታል። ይሄን ሐዲስ መካድ ራሱ አይችሉም። እነዚህ ሁሉ መጽሐፎች ቆይ ላሳያችሁ። ይሄ የአሁኑ መጽሐፍ ነው። በያን ተልቢስ የሚባለው አንዱ መጽሐፍ ይሄ ነው አይደለም? ይሄ ነው በያን ተልቢስ የሚባለው መጽሐፍ ይሄ ነው። ይሄ ነው በያን ተልቢስ አልጀሃሚያ የሚባለው መጽሐፍ ይሄ ነው። ይሄ ደግሞ ኢብን ሐጀር ራሱ ቡኻሪን ሲያብራራ የሚያስቀምጥበት ዘገባ ላይ ያለ የሚገርም ነገር የያዘ መጽሐፍ ነው። ቀስ በቀስ ማየት እንችላለን። ይሄ ደግሞ ሳሂህ ሙስሊም ማብራሪያ ነው የኢማም አልነዋዊ። ይኸው መጽሐፉ በምንድነው መሐመድ ስለዛ ሰማይ ላይ ወጥቷል ይለው የለ ሰማይ ላይ አላህን አይን ለአይን ፊት ለፊት አይቶታል ብሎ የሚሞግትበት ነው። እዚህ ላይ ያሉት ሊቃውንቶች ማለት ነው። ከዛ በተረፈ እነዚህ ሁሉ መጽሐፎች በትክክል እንደሚቀበሉና እንደሚያጸድቁ ትርጉሙን ግን አሁን ፍሪዙን እንቀበላለን ግን ትርጉሙን አናውቀውም የሚሉ ናቸው። እነዚህ ሁሉ ማለት ነው። የአላህን ፍሪዝ እናውቀዋለን፣ የተጠቀለለውን ጸጉር እናውቀዋለን፣ ትርጉሙን ግን ምንድነው እንቀበላለን፣ እናጸድቃለን ፍሪዙን፣ ትርጉሙን ግን አናውቀውም የሚሉ ናቸው። እነዚህ ሁሉ መጽሐፍት ይኸው እንዳለ የራሳቸው አቂዳ መጽሐፍ ናቸው። እንዲሁም የሌላ አቂዳ መጽሐፍ ራሱ አይደለም የራሳቸው። ይሄውን ምን እንደሚል ተመልከቱት። ይሄ መጽሐፍ ኪታብ አልሸሪዓ ነው የሚባለው የህግ መጽሐፋቸው ነው። እዚህ መጽሐፍ ላይ ምን እንደሚል ላሳያችሁ። ይሄው አቡበከር ኢብን አቢ ዳውድ የሱናን አቢ ዳውድ ልጅ ማለት ነው። አቡበከር ኢብን አቢ ዳውድ ነገሩን አለ። ሰነዱን ካስቀመጠ በኋላ ከኢብኑ አባስ እንደዘገቡት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ጌታዬን አዘወጀል አየሁት ብሎ ይሄንን ይናገራል። ይሄው አብደላህ ኢብኑ ዑመር የዑመር ቢን አልከታብ ልጅ አብደላህ ኢብኑ ዑመር ቢን አልከታብ ለኢብኑ አባስ መልእክት ይልክለታል። መሐመድ ጌታውን አይቷል ወይ ብሎ ሲጠይቀው አዎ ይላል። እንዴት ነው ያየው ብሎ ሲጠይቅ ኢብኑ አባስ የመለሰው መልስ ነው ጌታውን አዘወጀል አይተዋልን ሲል እርሱም ኢብኑ አባስ ማለት ነው ነዓም ይለዋል። ቀደም ያለው አዎ የሚል ምላሽ ላኩለት። ከዛስ አብደላህ ቢን ዑመርም እንዴት አየው የሚል መልእክተኛ ደግሞ ላኩበት ይላል። እርሱም ኢብኑ አባስ ምን አለ እንዲህ የሚል ምላሽ ላከለት፣ በአረንጓዴ የአትክልት ስፍራ አላህ አረንጓዴ ነገር ይወዳል። በአረንጓዴ የአትክልት ስፍራ ውስጥ ከእርሱ በታች ከወርቅ የሆነ ፍራሽ ባለበት አልጋ አለ። እዛ አላህ ጋር ማለት ነው ፍራሽ አለ፣ አልጋ አለ። እዛ አልጋ ላይ 4 መላእክት በሚሸከሙት ከወርቅ በሆነ ኩርሲ ላይ ማለት ነው 4 መላእክቶች በሚሸከሙት ከወርቅ በሆነ ኩርሲ ላይ አየው። እነዛት መላእክት ውስጥ አንዱ በሰው መልክ፣ አንዱ በንስር መልክ፣ አንዱ በአንበሳ መልክ፣ አንዱ ደግሞ በበሬ መልክ ይላል ማለት ነው። ያው ግልብጥ አድርገው ኮርጀው ነው ከኛ የወሰዱት። ኤኒዌይስ ግን ሐዲሳቸው ላይ ተቀምጧል። ይሄ ኪታብ አልሸሪዓ የሚባል መጽሐፍ ነው። የሸሪዓ መጽሐፍ ነው፣ የሐዲስ መጽሐፍ ሳይሆን ማለት ነው። ትክክለኛ አቂዳቸውን የሚያብራሩበት መጽሐፍ ነው። ይሄው ተፍሲር አልበጋዊንም ማምጣት እንችላለን፣ ሐዲስ የጠቀሰበት እና ተቆጥሮ አያልቁም እነዚህ መጽሐፍቶች ማለት ነው። እና እንግዲህ ሙስሊሞች ያጨረብራሉ። የብሩክን አካውንት አንቀሳቅሱት እንጂ የብሩክን አካውንት ፎሎ አድርጎ ቤተሰብን ኦርቶዶክሳውያን የላችሁም እንዴ? እኛ እንግዲህ በነፃነት ነው ስለ ጾሙን እንማማር። በታች ሰዓዳ ተጠየቀች። እንግዲህ እንዲህ አይነት ነገር አምጥታቸዋል። ጸባየኛ የሆናችሁ ሙስሊሞች ግቡና ይህንን ማብራሪያ ይሰጡን።
እናንተም ጠይቁ። ወልደ ጓለመያው ወይም ወልደ ሐዋርያትም ሰላም ብያለሁ። ልጄ እንኳን ደህና መጣ። ሁላችሁም እንኳን አደረሳችሁ ለጾሙ ብያለሁ። ሙስሊሞች ግቡ፣ አንድ ቁጥር ጻፉ። ሙስሊሞች ይሄ አሁን እኚህ ሰውዬ የማናቸው ቃዲ አቡ ያዕላ ይባላሉ። የአቂዳ ቁልፍ ምሁር ናቸው። ይሄው መጽሐፋቸው ማለት ነው። መጽሐፉ ምን ይባላል? ኢብጣል አልተአዊላት ይባላል። ይሄ የአላህ ተአዊል የሚያደርጉትን የሚቃወሙበት መጽሐፍ ነው። ለምሳሌ አላህ እጅ አለው ሲባል እጁን ኃይል ብለን አንተረጉምም የሚሉ ናቸው። እነዚህ እጅ ከተባለ እጅ ነው የፍጡር የማይመስል ብለው ይሄ መጽሐፍ እሱን የሚቃወምበት መጽሐፍ ነውና እዚህ መጽሐፉ ላይ ምን እንደሚል ላሳያችሁ። እኛ የዋሸን እንዳልሆን በትክክልም የእስልምና አስተምሮ እንደሆነ ማለት ነው። አህመድ ኢብኑ ሐንበል እዚህ ላይ ምን እንደሚል ላሳያችሁ። አህመድ ኢብኑ ሐንበል አለፈኝ። እሺ ኦኬ እዚህ ጋር ምን አሉ? እነዚህን ሐዲሶች በተመለከተ አለ ቃላቶቻቸው የሱራ ወይም የአላህን መልክ ማረጋገጫና የእይታን ማረጋገጫ ይዘዋል አለ። አሁንም ይሄ ቀጣፊ እንዳለው መውዱ ሳይሆን ማየቱንና አላህ ደግሞ ሱራ እንዳለው መልክ እንዳለው ማረጋገጫ ይዘዋል። በዚህ ላይም ቀደም ሲል ንግግር ተደርጎበታል። እንዲሁም በእይታው ላይ የተጨመሩ ተጨማሪ ቃላትን ይዘዋል። በእይታው ላይ የተጨመሩ ተጨማሪ ቃላት የተባለው ምንድነው? ፍሪዝ የተባለው የአላህ ፍሪዝ፣ እንደገና ፂም የለውም የተባለው፣ እንደገና ጎረምሳ የተባለው ማለት ነው፣ ወጣት ወንድ የተባለው። እነዚህን ቃላት ከመጠቀም መሳቀቅ ወይም መሸሽ አይገባም ይላል። ሙስሊሞች ለምን የምትሳቀቁት ስለ አላህ ፍሪዝ ሲወራ? ይህም በሁለት ምክንያቶች ነው ይላል። አንደኛው ምክንያት ምንድነው? አህመድ ኢብኑ ሐንበል እንዲህ ይላል። አህመድ በሐንበል ዘገባ ላይ እንዲህ ብለዋል። ስለሱ ስለ አላህ ለተነገረ አስቀያሚ ወይም አስጸያፊ አገላለጽ ለሰሚው ስለማይመች ብለን ከማንነቱ ወይም ከዛቱ ባህሪያት መካከል አንዱንም ባህሪ ከእርሱ ላይ አናስወግድም ይላል። እንዴት ነው ያለ የኔ ልጅ ብሩክ? እስኪ ደግሞ አስገብተው ራሳቸው እያወሩን እያሉን ስለሆነ በኮሜንት ቴዲ የሚለው ቴቢ የሚለው አካውንት ወይም ሀበሻ አንዳቸው አንስኙት። እሺ ካካወሩማ ደስ ይለኛል። ተገባችሁ? ሀበሻ ወይም ቴቢ ሰላም ነው ታባ አለን ወንድማችን ሙስሊም ነህ? አይ ፖይንቱን አንዴ ክሊር አድርግልኝና እንድመልስልኝ። ሙስሊም ነህ? አዎ። አቂዳህ ምንድን ነው? አታሪ ነህ ወይስ አሻሪ ነህ? አይ ወደዛ ትግባና ጠቅልል አድርገህ ጠይቀኝ። ከዛ አቂዳውም አንፃር እኔ መልስልሃለሁ። እሺ ምንድነው እየተወራ የነበረው? እኔም እንዳንተው ከመሀል ላይ የመጣሁት ግን ሲወራ የደረስኩበት ምንድነው ከነብዩ መሐመድ የመጣ ሐዲስ አለ፣ በሰሃቦች የተላለፈ ማለት ነው። ከነ ኢብኑ አባስ፣ ከነ ኢክሪማ፣ ከነ ቃታዳ የመጣ ሐዲስ አለ። ጌታዬን ፂም በሌለው ወጣት መልክ ጸጉሩ ፍሪዞ ነው በአረንጓዴ መናፈሻ ላይ አየሁት ተብሎ የመጣ ዘገባ አለ እና የማን ሐዲስ ነው? ብዙ ቦታ ላይ የኢብኑ አባስ ሐዲስ ነው። በጣም ብዙ ቦታ ላይ አለ። ጥሩ የለህም አለ። ለምሳሌ በቁርአንም ተፍሲር ሆኖ መጥቷል። በሱረቱል ነጅም መሰረት ቀረበ ወረደ በሚለውም ላይ መጥቷል። ግን በያን ተልቢስ አልጀሃሚያ ቮሊዩም 7 ሙጀለድ 7 ገጽ የቁርአን ተፍሲር የአቡ ከሲር እና እንትና ውጪ ሌሎቹ አውቴንቲክ አይደሉም። የአቡ ከሲርን የኢብኑ ከሲርን ክፈት ካልሆነ ሌሎቹን ቀጥታ እንትን ማለት አችልም። ምክንያቱም ብዙ ሙስሊም አይቀበለውም። ከአራቱ አቂዳ ወደ ተፍሲሩ አንሄድም፣ ችግር የለውም። ግን ከተፍሲርም ደረጃ ተቀባይነት ያለው ሙፈሲር አመጣለሁ። እሱን ተው፣ ችግር የለውም። አውቴንቲክ የሆነ ሐዲሱ ላይ እናወራና ለምሳሌ ታነባለህ አረብኛ? አዎ ክፈትልኝ። መሐመድ በኢስራ ወል ሚራጅ ጊዜ አላህን በአይኑ አይቶታል ብለህ ታምናለህ? አላየሁም።
ኦኬ። ስለዚህ ብዙ ማስረጃዎች ከፍትልሃለሁ ማለት ነው። እሺ ለማንኛውም አንዱን ሐዲስ ላሳየ። ይሄንን ሐዲስ የማን መጽሐፍ ላይ ነው? እንዴ መጽሐፉን በዛው ትነግረኛለህ? መጽሐፉ ይሄ ነው። መጽሐፉ ኢብኑ ተይሚያ። እስቲ ከአንድ እዚሁ ጠብቀኝ። ኢብኑ ተይሚያን የማትቀበል ከሆነ ሌላ የምትቀበለውን ዑለማ ንገረኝና ልክፈትልህ እኮ የኢብኑ ከሲርን ካልሆነ ሐዲስ ነው ሙፈሲር አይደለም ተፍሲር ከሆነ ማለት ነው። ተፍሲር አራ ሐዲስ ነው። ሐዲስ ነው። ኢብኑ ተይሚያ ነው። ሐዲስ ከሆነ ደግሞ ቡኻሪና ሙስሊም ብቻ ናቸው አውቴንቲክ። አረ ይሄ ምን ይላል ወገናችን? እሺ ምን ይላል? ሰሒህ ይራቃል ጋር ሰሒህ አልመርዑፍ። እሺ የኢብኑ ተይሚያ ነው ያልከኝ? ይሄ ምን ማለት ነው? መርፎ ምን ማለት ነው? አንድ አይ ከራሱ ከመጽሐፉ ላይ ላምጣልህ። እቺን ብቻ አንድ እንድትመልስልኝ ነው። መርፎ ምን ማለት ነው? አልመርፉ እስቲ ራቅ አድርጎ ሙሉ ምን እንደሚል ነው። ሰሒህ አልመርፉ الحديث ምን ማለት ነው? እሺ አሳልፈው ወደ ግራ ነው። ይሄ ሰሒህ አልመርፉ ምን ማለት ነው? ያው አውቴንቲክ እንደማለት ነው። እሱማ ሰሒህ ነው። መርፎ ምን ማለት ነው? ከፍ ያለ ማለት ነው። ከፍ ያለ ማለት ነው መርፎ። አታውቀውም? እሺ ካላወቀው እሺ እሺ ሐዲሱን ክፈተው። ይሄው መጀመር ትችላለህ። ቁራቅ አርጋ ሙሉን ዋለና አንዴ እዚሁ ጋር ኢብኑ ተይሚያ ሙሉ ጠቅልል አርግቶ ረሱል ሰለላሁ ዐለይሂ ወሰለም አላህን አዩ ያሉት እንዳለ ሪዋያዎች ውሸት መሆናቸውን ራሱ እዚሁ መጽሐፍ ላይ አረጋግጦ እንትን ብሎታል። ልክፈትልህ ጠብቀኝ። ይሄኛው እዚህ ጋር ተሳስቶ ነው ኢብኑ ተይሚያ ምንም አይነት ሪዋያ ላይ አላህን አይቷል ብሎ የተጻፈ ነገር ካለ እሱ ነገር ውሸት ነው ብሎ ደግሞ እዚሁ መጽሐፍ ላይ ዲስፕሩፍ አርግቷል። ይሄ ሙሉ እንትኑን ስላልከፈትከው እንጂ ሰሒህ አልመርፉዕ ምን ማለት ነው? ቀጥታ ከመሐመድ የተነገረ ማለት ነው። ከአፉ የወጣ ማለት ነው። አይደለም ከሰሒህ ደረጃውላ ከፍ ያለ ማለት ነው። እዚህ ጋር ኢብኑ ተይሚያ ኦቴንቲክ ካለ በኋላ እዛ ጋር መውዱ የሚል ከሆነ ከራሱ ጋር ኮንትራዲክት እያደረገ ነው። ከራሱ ጋር የተጋጨ ነው። ቆይ እኮ ላመጣልህ እኮ ነው። እሺ ኢብኑ ተይሚያን ሰሒህ ሙስሊምን ትቀበላለህ አይደል? ሰሒህ ሙስሊምን ትቀበላለህ? ኦኬ። ይሄ ምንድነው የሚለው? ሰሒህ ሙስሊም። እሺ ሰሒህ ሙስሊም። ኦኬ። ማንበብ ትችላለህ አረብኛውን? ተፈል አንበበው። ዙም እንደዚህ ላድርግልህ። አይታየህ እንትን ከምትል ዌብሳይቱም ስለማያስተማምን አንተ ቁጥሩን ትነግረኛለህ፣ እኔ አነብልሃለሁ ማለት እንደዛ ነው የሚሻለው። ኦኬ። ይሄው ሰሒህ ሙስሊም ቮሊዩም 3 ፔጅ 4 እና 5 ላይ ማለት ነው። ይሄው ሰሒህ ሙስሊም ሰሒህ ሙስሊም ቮሊዩም 3 ቢሸርህ አልነዋዊ ቮሊዩም 3 ፔጅ 4 እና 5 ላይ እሺ በአንተ በእንግሊዘኛው ክፈትና እዚህ በአረብኛው ነው ያነባል። ችግር የለውም። ያው አረብኛ ትርጉሙ ብዙ እንትን ያለን ማያጣላን። ላንብብልህ። ኩዌስችን ይላል፣ ጥያቄ እየተጠየቀ ነው እዚህ ሸርሁ ላይ ማለት ነው። ዲድ ዘ ፕሮፌት ኦፍ አላህ ሲ ሂዝ ሎርድ ኢን ዘ ናይት ኦፍ አልኢስራ ይላል። ጥያቄ ነው ይሄ። ብሩኬ ላስቸግርህ። ብሩክ ይቅርታ ሪፖርት አድርገውበታል። እንግሊዝኛ ንገረኝ እስኪ 5 ቁጥሮችን ፊደሎችን 4 ደቂቃ ሰጠኝ። ይቅርታ ልጅ ዊ ላቭ ቲክቶክ We love TikTok shop. K-E-N-I-O ምንድን አልሰማሁም። ሙሐመድ ሶ አላህ ኢብን አባስ ሪፕላይድ ሴይንግ ኢብን አባስ እንዲህ ብሎ መለሰ። ምን አለ? የስ ብሎ መለሰ። and this is narrated through a strong from ሾባአ from ቃታዳ from አነስ ከአነስ ማለት ነው። ምን የሚል መጣ? ሙሐመድ ሶ ሂዝ ሎርድ ኤንድ አልሐሰን ደግሞ ታውቃለህ፣ የአሊ ልጅ ማለት ነው። አልሐሰን ስዎር
ዛት ዘ ፕሮፌት ሶ ሂዝ ሎርድ መሐመድ ጌታውን እንዳየ አልሐሰን ይምል ነበር ይላል። በሌሊት ጉዞ መሐመድ ጌታውን አይቷል ብሎ ኢብን አባስ እየዘገበ ነው። የቀደሙንም ሐዲስ የመጣው ከኢብን አባስ ነው። ከዛስ በኋላ አይሻ ደግሞ ትቃወም ነበር። ይሄንን ታውቃለህ አይደል? መሐመድ ጌታውን አይቷል የሚል ቀጣፊ ነው ውሸታም ነው ትል ነበር አይደል? ኦኬ አይሻን ምን ይሏታል መሰለህ ሊቃውንቶቹ? ይኸው and this fact does not fall under the hadith of አይሻ የዚህ ሐዲስ እርግጠኝነት በአይሻ ሐዲስ ውስጥ ውድቅ አይሆንም ይላል። because she did not report that she heard it from the prophet saying I did not see my lord ነብዩ ጌታዬን አላየሁትም የሚል ሐዲስ አልዘገበችም አይሻ። but what አይሻ mentioned her own interpretation of the Quran የቁርአን የራሷን ማብራሪያ ሰጠች እንጂ ከነብዩ ቀጥታ ጌታዬን አላየሁትም የሚል ሐዲስ አይሻ ምን አላለችም አልዘገበችም ብሎ እዚህ ላይ ይናገራል። ምን እንደሚሉ ላሳየ። በማን ነው በኢብን አባስና በአይሻ መካከል እንዴት ማስታረቅ ይቻላል ሲባል አይወል ኦኬ አይሻ በእኛ ዘንድ ኦኬ ይሄውም እንደሚል ተመልከተው። ዑመር ቢን ራሺድ የአይሻና የኢብኑ አባስን ልዩነት በጠቀሰ ጊዜ እንዲህ ብለዋል። ይሄ ያለው እዚሁ ሳሂህ ሙስሊም ሸርህ ላይ ነው። አይሻ በእኛ ዘንድ ከኢብኑ አባስ የበለጠ አዋቂ አይደለችም። በተጨማሪም ይልና ኢብኑ አባስ ሌላው የካደውን ወይም ያልተቀበለውን ነገር አጽድቋል፣ አጽዳቂ ደግሞ ከአስተባባይ ይቀድማል ብሎ የአልተህሪር ጸሐፊ አባባል ነው ይላል። የሳሂህ ሙስሊም ጸሐፊ ማለት ነው። የሸርሁ ጸሐፊ ይሄንን ይመልሳል። ስለዚህ ኢብኑ ተይሚያ አንድ ቦታ ዳይፍ ብሎ ለሱ ጀሃሚያዎችን ለመከራከር ሲፈልግ ሐዲሱን ያጸድቃል። ቤተሰብ ሼር ኮፒ በጣም ሪፖርት እያደረጉ ረብሸዋል። ሪፖርት ሼር ኮፒ አንዴ ቀጥል። ቡርክዬ ይቅርታ ፑዝ አድርጎኛል ራሱ ያያችሁ። ቀጥል ቀጥል። እሺ ኢብኑ አባስ ራሱ አሁን የሰጠውን ኢንተርፕሬቴሽን ራስ እንትን ስትለው ፊዚካል ሲንግ አይደለም አይቶታል የሚለው እናንተ እንደምትሉት ሙሴ አምላክን አላየውም አይደለም የምትሉት። አይቶታል የሚለው ወርድ ባይ ወርድ ቢኖርም አላየውም ብላችሁ አይደለም የምትሉት። እንደዛ ነው ብሎ ያስቀምጣል። በአይነ ነው ይላል። ይሄን ደግሞ ራሱን ከየቱ ጋር ያያይዘዋል? ቁርአን 53 11 12 ላይ ቆይ ሁለት ስልክ ስላልያዝኩ አስቸጋሪ ነው። እሺ ዘህር ዲቶስ ላይ አባውት ቆይ አንዴ እዚህ ተጠበቀኛለህ። በአይኑ ነው ይላል። እኔ ልከፍትልህ እችላለሁ። ራአይቱል አይን ነው ያልኩ ነው። ራአይቱል አይን ነው የሚለው ሜታፎሪክ ነው ያልኩ ነው። ምን ማለት ነው? ራአይቱል አይን ብሎ ሜታፎሪክ ማለት ምሳሌያዊ ማለት ነው። በአይኑ ያየው ካልቢንግ አይደለም። በአይኑ ያየው እኮ ነው። እሺ አንዴ እኔም እዚሁ ልመልስልህ። ያው ለምሳሌ አሁን በልቡ አየው ስለሆነ ቀጥታ ልመልስልህ ብዬ ነው። በህልሙ አየው ብትል ኦኬ፣ በአይኑ ነው የሚያለ ያለው። እሺ ሙሴ ከማን ጋር ነው? ከአምላክ ጋር ፌስ ቱ ፌስ እንትን ብሏል የሚል ቦታ አለ የለም? አለ። እሱን እንዴት ነው የምትወስዱት እናንተ? ያሃ እግዚአብሔር በተለያየ መንገድ ይገለጣል። ሊትራሊ መለኮትን አየ ማለት አይደለም እኮ አይቶታል ማለት ነው አይደለም? በምንም መንገድ ይገለጥ አየው ካልክ እኮ አይቶታል። ሰውም ሆኖ ተገለጠ ካየው አይቶታል። ብርሃንም ከነበረ ካየው አይቶታል። መለኮቱን ሜታፎሪክ ነው ምሳሌ ነው ብለህ እስካላደረከው ድረስ ምሳሌያዊ ነው ብለህ እስካላልክ ድረስ እንትን ማለት አትችልም። ለምሳሌ በምን መልክ ተገለጠለት ንገረኝ። አላህን አየው ካለ በኋላ ወጣት ወንድ ነው፣ ጸጉሩ ፍሪዝ ነው፣ ጺም የለውም እና ካለ ይሄንን ሜታፎሪክ አድርገህ ፍታው እስኪ። እሱን እኮ አመጣህልኝ ቅድም ነበር ያመጣው። አሁን እንደሌለ እኮ አሳየኝ። አሁን ፍሪዝ ሚለውን አምጣው እስቲ። ሰሂህ ፍሪዝ ሚለውን አምጣው።
ይኸው አቂዳህ ምንድነው ያልኩ ለዚህ ነበር። አቂዳህ ምንድነው ንገረኝ። ችግር የለውም። ወደዛ አልገባም። እኔ የሁሉንም አንድ ላይ ጠቅልላ አድርግቼ ነው መልስልኝ። አቂዳ የለኝም። አቂዳ የለኝም። እሺ አቂዳ ከሌለ እኔም ዝም ብዬ ጠቅሳለሁ ማለት ነው። ለምን ከሳሂህና ከቡኻሪና ከሙስሊም ብቻ ነው የምትጠቅሰው? ከዛ ትራንስሌሽን ከፈለክ ደግሞ ወደ ኢብኑ ከቲር ትገባለህ ማለት ነው። ይሄ አሁን የምጠቅስልህ መጽሐፍ የአቂዳ መጽሐፍ ነው። ስለዚህ አቂዳ ደግሞ በዳይፍ ሐዲስ አይብራራም። ሐበሻ የምታውቀውና አቂዳ የሃይማኖት የእምነት መግለጫ ነው። የእምነት መግለጫ ይሄንን ራሱን የኢብኑ አባስን ሐዲስ ተቀብለው የሚፈቱ ሊቃውንቶችን ነው ማመጣልህ። እሺ እኮ ቅድም ሌላ ሐዲስ አመጣልኝ። ብሩክ አንድ አዳምጠኝ። ቅድም ያመጣው ፍሪዝ ሚለው ሰሂህ ላይ መኖሩን አምጣልኝ አልኩ። እንደሌለ እሱን እኮ ራሱ ሰሂህ መሆኑን እኮ አይተነዋል አይደል? ሰሂህ አልመርፉዕ ይላል እንጂ እኮ የቡኻሪና ሙስሊም አይደለም። ሰሂህ አልመርፉዕ ቆይስ እሱ ነገር ራሱ ቆይ እንደ ቡኻሪና ሙስሊም ባይሆንስ ሰሂህ ከሆነ እኮ ተቀበል ያለው ኦቴንቲክ አይደለም እያልኩ ነው። ሰሂህ ነው እያለ እንዴት ነው ኦቴንቲክ አይደለም የምትለኝ ወንድማችን? ሰሂህ ነው እያለ ኦቴንቲክ ነው እያለ ኦቴንቲክ አይደለም እንዴት ትለኛለህ? ሲቀጥል አሁን የምከፍትልህ ሐዲሱ ሳሂህ ነው ዳይፍ ነው የሚል አይደለም። ሐዲሱን የማይቀበሉትን የተወገዙበትን ነው የምከፍትልህ። ችግር የለውም። እሱ ሳይሆን አሁን እኔ የምልህ ፍሪዝ ሚለው ሳሂህ መሆኑን አምጣልኝ አልኩ። ፍሪዝ ሚለው እኮ የለም አይተውታል የሚለው ላይ እኮ ተስማማን። ከዛ እኔም አስረዳው ስለ ሜታፎሪክ እንደሆነ፣ ግን ፍሪዝ ሚለውን አምጣልኝ እያልኩ ነው። አህመድ ኢብኑ ሐንበልን ትቀበለዋለህ? አህመድ ኢብኑ ሐንበል እቀበላለሁ። ኦኬ አህመድ ኢብኑ ሐንበል የምትቀበል ከሆነ በቃ ይሄ ሰሂህ አልማሩፍም መርፉንም ተስማማን። አሁን ምን ታመጣልኛለህ? ሰሂህ አልማሩፍ ላይ ነው እንደ ፍሪዝ ሚለው ፓርት እስቲ ያሳየኝ። እዛ ላይ ነው ያለው። እስቲ ክፈታው። እንደ ሰላም አይው ሙሉ አላነበብኩትም። አንብበው። ይታያል እኮ እሱን አነበብኩት። እንግሊሽ አድርገውና ወደ ላይ አድርገው ትራንስሌት እዚህ አድርገውና የፍሪዝ ሚለውን ፓርት ክፈተው። ኦኬ ይሄው እንግሊዘኛው። እሺ ላንብብልህ ያነበብኩ ነው። እሺ ጸጥ እንዳይል ለቤቱ ጸጥ እንዳይል። እሺ አንብበው አይቀጥል። እኔም ላላም ተጮክ ብለህ አንብበው ወይ እኔ ጮክ ብዬ ላንብበው? እሺ and it is a report from the narration of Ibn Abi Dawud ማለት ነው። ኢብኑ አባስ ኒውት አድርጌ ወጣችን ጎበዝ። ምን ይላል? ኢብኑ አባስ was asked ኢብኑ አባስ ተጠየቀ did Muhammad see his Lord? ጥያቄ ምልክት he Ibn Abbas said ነአም he said how did he see him? እንዴት ነው ያየው ተብሎ ሲጠየቅ እንዲህ ብሎ መለሰ he saw him in the image of young man without his veil from pearls of and his feet in green ይላል ማለት ነው። እግሮቹ በአረንጓዴ መናፈሻ ላይ በወጣት ወንድ without his veil ማለት ያለ ሂጃብ ማለት ነው። ያለ ሂጃቡ አየው ነው። ከዛ ዜን I said to Ibn Abbas ለኢብን አባስ ጠየቅኩት አለ doesn't Allah say in the Quran ሱራ 6:103ን ጠቀሰ ኢብኑ አባስን ሊሞግተው ማለት ነው። no eyes can see him አይኖች እሱን አይዙትም ተብሎ የለ ወይ አይኖች እሱን አያዩትም ተብሎ የለ ወይ ብሎ ኢብን አባስን ይጠይቀዋል ይሄ ሰው ማለት ነው። ኢብን አባስ ምን አለ? you have no mother ስድብ ነው አይደል? አንተ እናት አትኖርህ እያለው ነው። እንዴት ብደፍር ነው ተርጁማል ቁርአንን የምትሞግተው እያለ ይኸው ኢብኑ አባስ ምን አለው? you have no mother እናት አትኖርህ that is his light እርሱ ብርሃኑ ነው አለ። እርሱ ብርሃኑ ነው ወይም ኑር የሚባለው ማለት ነው። that is light if he appears with light then none can grasp him በብርሃኑ ከተገለጠ
ማንም እርሱን አይዘውም አያየውም። and this proves that አለ ይሄ ምን ያረጋግጣል? this proves that ሙሐመድ saw him and አይ ቤቱ የሆነ ነገር ሆኗል መሰለኝ። እሰማለሁ አይደል? ይሰማል ብሩክ ይሰማል። ኦኬ ሙሐመድ ማለት ነው saw him and he reported that he saw feet in green ማለት ነው no he saw him in the image of a young man without a veil and his feet in green እግሮቹ ደግሞ በአረንጓዴ ላይ ማለት ነው and this is the saying is opposite to the verse and the explanation of that is what was said earlier. It is necessary that this is the seeing with the eye. በግልጽ በምንድን ነው ይላል? በአይን ነው ይላል። ይኸው seeing with the eye as reported in the መርፉ ሳሂህ ሐዲስ ይላል። በመርፉ ሳሂህ ሐዲስ በተዘገበው መሰረት ከማ from ቃታዳ from ኢክሪማ from ኢብኑ አባስ ብሎ ይሄን ያስቀምጣል። የሐዲሱን ከዚህ ጀምሮ ልተርጉምልህ። እናት አትኑርህ አለው ኢብኑ አባስ። እናት አትኑርህ ብርሃኑ ይህ ነው፣ ብርሃኑ ነው። ራሱን በብርሃኑ ሲገልጥ ማንም ሊያየው አይችልም። ይህ እንዳየው ያመለክታል። እንዲሁም መሸፈኛ በለበሰ ወጣት መልክ ሂጃብ ማለት ነው። መሸፈኛ በለበሰ ወጣት መልክ እንዳየው ነግሮናል አለ። ይህ እይታ ደግሞ በአንቀጹ የተቃወመውና ቀድሞ በተረጎመው መልስ ተሰጥቶታል። ኢብኑ አባስ መልሶለታል ማለት ነው ቁርአኑን አብራርቶ። ስለዚህም ምን ይላል? የአይን እይታ መሆኑን ያመለክታል። ትክክለኛ ሐዲስ በቃታዳ ስልጣን፣ በኢክሪማ ስልጣን፣ በኢብኑ አባስ ስልጣን ላይ ተዘግቧል። እርሱም እንዲህ ብሏል፣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ጌታዬን በአረንጓዴ ሜዳ ላይ የተጠቀለለ ጸጉር ያለው ጺም በሌለው ወጣት መልክ አየሁት ይላል። ሀበሻ የራሪዮ አለህ ብዙ ነው ሀበሻ እንዴ ከዚህ ሐዲስ ማምለጥ አይቻልም። አባታችን በዚህ በጣም አየው የሚለው መሐመድ ነው አይደል? አዎ ያው እኛ አይቶታል፣ ያው እኛ ቅዠት ነው ብለን ብናምን ሙስሊሞች ግን አይቶታል ብለው ያምናሉ። ይሄንን አይቶታል ብሎ ያመነው የተናገረው ሰው ደግሞ በእስልምና ካሉት ስኮላሮች በጠቅላላ ከመሐመድ ቀጥሎ ታላቁ ሙፈሲር የቁርአን ፈሳሪ ኢብኑ አባስ ነው። ያጎቱ ልጅ ነው። ጠላትም አይደለም፣ አይሁዳዊም አይደለም፣ ሌላ ቡዲዝምም አይደለም። የመሐመድ የገዛ ያጎቱ መፈሰር ማለት ማብራራት ማለት ነው። አዎ መሐመድ ጸሎት አድርጎለታል አላህ ለሱ ጥበብን እንዲሰጠው ቁርአንን በማብራራት እስልምናን በማስተማር ጥበብ እንዲሰጠው ጸሎት አድርጎለታል ለኢብኑ አባስ ማለት ነው። ከዛ አንፃር ይሄ የመጣው ዘገባ ታማኝ ካልሆነ ሰው አይደለም፣ ተቀባይነት ካለው ታላቅ ከሆነ ሰው ነው። ተመልሳል አበሻ አሎ ራሱ ወጣት ብዙውን እኮ አበሽ ተደውሎብኝ ችግር የለውም። ሰምተኸኛል? ልድገምልህ አንዴ ቀለል አድርገህ እንትን በልልኝ። እሺ ይሄው እናት አትኑርህ አለው። የቁርአን ጠቅሶ ሱራ 6:103ን ጠቅሶ አይኖች አያካብቡትም እኮ አላህን ብሎ ሲጠይቀው ኢብኑ አባስ አንተ እንዴት ብደፍር ነው እናት አትኑርህ ብሎ ይገስጸዋል ማለት ነው። ከዛስ ብርሃኑ ይህ ነው አለ። ከዛ ራሱን በብርሃኑ ሲገልጥ ማንም ሊያየው አይችልም አለ። ይህ እንዳየው ያመለክታል። እንዲሁም መሸፈኛ በለበሰ ወጣት መልክ እንዳየውም ነግሮናል አለ። ይህ ደግሞ በአንቀጹ የተቃወመውና ቀድሞም ስለተነገረው መልስ ተሰጥቶበታል። ስለዚህም የአይን እይታ ቀጥታ የአይን እይታ መሆኑን
ያመለክታል። ትክክለኛው ሐዲስ በቀታዳ ስልጣን፣ በኢክሪማ ስልጣን፣ በኢብኑ አባስ ስልጣን ላይ ተዘግቧል። እሱም እንዲህ ብሏል አለ የአላህ መልእክተኛ ሰለም ጌታዬን በአረንጓዴ ሜዳ ላይ የተጠቀለለ ጸጉር ባለው ጢም በሌለው ወጣት መልክ አየሁት ብሎ የተናገረውን ንግግር ያስቀምጣል። አረበኛው ቀደም ያየኸው ማለት ነው። አሁን ወዴት ይወስደናል? ያው አሁንም ሜታፎሪክ በሚለው ላይ ነው እንጂ የምንሄደው ይሄ ሊተራሊ የሚወስድ አንዳቸውም ኢብኑ ታሚያም ይሁን ኢብኑ አባስ ቀጥታ ሊተራሊ የወሰዱ የለም። አሁን አንተ እንዳልከው ደግሞ ፊዚካሊ ከሆነ አዩት ያልከው ረሱል ሰለላሁ ዐለይሂ ወሰለም ሄደው ያዩት አሁንም በምንድን ነው? ስፒሪቹዋል የሆነ ነው። ስለዚህ ፊዚካል ነው ማለት አችልም፣ በአይናቸው ነው ያዩት ማለት አችልም። ምክንያቱም ኢብኑ አባስ ኢስራ ወል ሚዕራጅ ወጥቶ መሐመድ ጌታውን በአይኑ አይቶታል እኮ እያለ ነው ቢልም ሜታፎሪክ እንጂ ቀጥታ ሊተራሊ ውሰዱ አላለም። ሊቃውንቶቹ ደግሞ ያሉት ለምሳሌ ቆይ አላህ እጅ አለው ስትል ሊተራሊ ነው ሜታፎሪካሊ ነው? በሁለቱም መውሰድ ትችላለህ፣ እንደገባበት ቦታ ነው። ሜታፎሪክ የሚሆነው አደም በእጆቹ ፈጠረ ሲል ሜታፎሪክ ነው፣ ያው እንትኑን ለማሳየት ነው፣ ኦቶሪቲውን ለማሳየት ነው። አንተ አባሽ ነው ማለት ነው። እሺ አይደል? ይሁን በዛም በሁሉም አቂዳ ከሄድክ እንደዛ ነው የሚመራ። እንደዛ አይደለም። እጁን አላህ አደምን በእጁ ፈጠረው የሚለውን ኃይል ብለን አንተረጉምም ነው የሚሉት እነዚህ እዚህ ጋር ያሉት እነ ኢብኑ ተይሚያም እንዳለ አታሪ አቂዳዎች እጅ ሲል ኃይል ብለን አንተረጉ የመጣውን ለአላህ የመጣውን ሲፋት እናጸድቃለን ነው የሚሉት። በሊተራሊው ከሄድክም ደግሞ እንደዛ ይሆናል። በሁለቱም ያልኩ ለዛ እኮ ነው። በሜታፎሪኩ ከሄድክ አንዴ ሙሉን ነገር ሜታፎሪክ ነው ብለህ መዝጋት ትችላለህ። ገብቷል? በሊተራሊው ከሄድክ ግን የአህባሾች ሜታፎሪክ የሚያስኬደው ለዛ ነው። በሊተራሊው ከሄድክ ደግሞ ከአንዱ ሁሉ ወገናችን ለእናንተ ለመከራከር እንትን የሚላችሁ የትኛው ነው? አንድ ሁሉንም ሜታፎሪክ ነው ብዬ ከዘጋውላችሁ አህባሽ ኮንክ መከራከርም አችልም። ገብቷላ? አዎ። ስለዚህ ሌላ ጉዳይ ላይ እናወራለን። ስለዛ ሊተራሊ ከሆነ ደግሞ የሚወስዱት አሁንም በቃ በሊተራሊ ሊተራሊ ወስደው ለምሳሌ እጅ ሲባል የአላህ እጅ የፍጡር የማይመስል እጅ እንዳለው እንቀበላለን፣ እንዴት እንደሆነ ግን አናቅም የሚለውን ቀጥታ ወስደው ፍሪዙንም እንደዛው ነው የምንቀበለው ያሉ ሊቃውንቶችን ልደረድርልህ ነው። የአላህ ፍሪዝ አው ፍሪዝ ነው። እሺ አንታለን እሱ ኦኬ። እንደዛ ሲሆን ጥሩ ነው። ሀበሺ ትጠይቃለህ፣ አንተም ችግር የለም። በጸባይ ኮርቻለሁ፣ እግዚአብሔር ምስክሬ ነው። በጣም በጸባይ ኮራለሁ በእውነት። ቅድም ሳዳ በጸባይ ጀምራ ነው መጨረሻ ላይ እንትን ያለችው። እዚህ ደስ ይላል። በጣም ነው የምናመሰግነው። ሸራ አድርጉ፣ ቤተሰብ ከፍ አድርጉት፣ አንቀሳቅሱት እስኪ በደንብ። አሁንም ሪፖርቱ እያስቸገረ ስለሆነ አንቀሳቅሱት። ኦኬ እሺ። አንዴ ብሩክ እዚህ ጋር ላስረዳ። እነዚህ አሁን የምታመጣቸው ለማዎች እኮ ኮት ካረካቸው እኮ ቀጥታ ከቁርአኑ ሊቃረኑ ነው፣ ያው ከዲኑም ወጡ ማለት ነው። ገብቷል? ለምን ይወጣሉ? ኦቴንቲክ እንትኖች ሊሆኑ አይችሉም። ምክንያቱም ለምን ይወጣሉ? ምንም ነገር የለም ብሎ አንዴ ኮት አርግቷል። አይ የምታመጣቸውን ሰዎች ለማየት እንጂ ችግር የለውም አምጣቸው። አይ ቡኻሪ ላይ እኮ አላህ አደምን በራሱ አምሳል ፈጠረው ይላል። ስለዚህ እሱ የሚመስለው የለም ብለህ ልታልፍ አትችልም ብሏላ። ስለዚህ መሐመድ ከቁርአኑ ጋር የተጋጨ ነው። እሺ ቡኻሪ ስንት ነበር? አንዴ ልክፈትልህ ሐዲሱን እሱን አላህ አደምን ይሄን ጨርስ፣ ወደዛ እንሄዳለን። ችግር የለውም። ኦኬ ችግር የለውም። እሺ አይ የአደም ልጅ በአራህማን አምሳል ተፈጠረ ስለሚል እሱንም እናየዋለን። ችግር የለውም። እሺ አግኝቼዋለሁ። እሺ እነዚህን ሐዲሶች በተመለከተ ይላል። እነዚህን ሐዲሶች በተመለከተ መጽሐፉን ላሳየህ። ኦኬ መጽሐፉ ይሄ ነው። ይሄው የአቂዳው ቁልፍ የአታሃሪ አቂዳ ቁልፍ ምሁር የሆኑ ሰው ናቸው። ቃዲ አቡ ያላ ይባላሉ።
ይሄው አልቃዲ አቡ ያላ ይባላሉ። ስለ መጽሐፋቸው እዚህ ጋር ያለው ነገር አለ። አሁን ወደ መጽሐፉ እንግባ። ይሄ የአቂዳ መጽሐፍ ነው። ዝም ብሎ የሐዲሳት ስብስብ ሐዲስ ዳኢፍ ሳሂህ የሚባልበት ሳይሆን በሳሂህ ሐዲሳት አቂዳህን የምታብራራበት መጽሐፍ ነው ማለት ነው። ኦኬ እሺ፣ እነዚህን ቃላቶች በተመለከተ እዚህ መጽሐፍ ቮሊዩም 1 ፔጅ 146 ላይ ነው። ከፈለክ ቀጥታ አረብኛውን ከፍትልሃለሁ ማለት ነው። እነዚህን ሐዲሳት በተመለከተ ቃላቶቻቸው የመልክን ወይም ሱራ ማለት ነው የሱራን ማረጋገጫና የእይታን ማረጋገጫ ይዘዋል ይላል። በአይኑ ማየቱንና ሱራውን ደግሞ ይሄ ወጣት ወንድ ምናምን የሚለውን ማረጋገጫ ይዘዋል አለ። በዚህ ላይ ቀደም ሲል ንግግር ተደርጎበታል። እንዲሁ በእይታው ላይ የተጨመሩ ተጨማሪ ቃላትን ይዘዋል። ምንድናቸው እነዛ ተጨማሪ ቃላቶች? ፍሪዝ፣ ጢም የሌለው ወጣት ወንድ የሚሉትን ማለት ነው። እነዚህን ቃላት ከመጠቀም መሳቀቅ መሸሽ አይገባም። ይህም በሁለት ምክንያቶች ነው ይላል። በእነዚህ ቃላት ለምን መሸማቀቅ እንደማይገባ ሲያስቀምጥ አንደኛው ምክንያት ምንድነው? አህመድ ኢብኑ ሐንበል በአህመድ ኢብኑ ሐንበል ዘገባ ላይ እንዲህ ብለዋል። ስለ እርሱ ስለ አላህ ለተነገረ አስቀያሚ ወይም አጸያፊ አገላለጽ ለሰሚው ስለማይመች ብለን ከማንነቱ ወይም ከዛቱ ባህሪያት መካከል አንዱንም ባህሪ ከእርሱ ላይ አናስወግድም ይላል አህመድ ኢብኑ ሐንበል። እነዚህን ባህሪያቶች ለኛ ስለደበረን በማለት ከአላህ ባህሪያቶች ላይ አናስወግዳቸውም ነው። ሁለተኛው ምክንያት እኛ የእነዚህን ቃላት እንደ ብልቶች ማለት ነው፣ ይሄ የአካል ክፍሎች እንደ አካል ክፍሎችና እንደ ሁኔታዎች መቀያየር አድርገን አንገልጻቸውም። ይልቁንም ልክ እንደ ሌሎቹ የባህሪ መገለጫዎች እንደ ዛቱ ወይም ህልውናው፣ እንደ ነፍሱ፣ እንደ ፊቱ፣ እንደ እጆቹና እንደ አይኑ እንደምናጸድቀው ሁሉ እናጸድቃቸዋለን። ወጣት፣ ፂም ያልበቀለለት፣ ጥቅጥቅ ያለና የተጠቀለለ ጸጉር የሚሉት አገላለጾች ማመሳሰልን ወይም ተሽቢህ ማጽደቅ አይደሉም። ምክንያቱም እኛ ዛትንና ነፍስን እንዳጸደቅነው ሁሉ እነዚህንም የምናጸድቀው በዘገባው እንደመጣው በስም ደረጃ ብቻ እንጂ ትርጉማቸውን በአእምሯችን አንገነዘብም። በተጨማሪ ቆይ አንዴ እዚች ጋር ላቋርጥ። በቃ ያሁኗን እቺን እኮ አሁን ያነበብከው ከቀዩ በታች ያለው እንዳለ ብታነብከው ይመልስልሃል። አሁን ያመጣው አህመድ ሐንበል ራሱ እየተቃረነ እኮ ነው አይደለም? ቀጥታ ሊተራሊ አንወስደውም፣ ተሽቢህ አናደርገውም፣ አናመሳስልም ነው ያለው። እጁን የአላህን እጅ እንደተቀበልን፣ የአላህን እግር እንደተቀበልን፣ የአላህን ባት እንደተቀበልን ፍሪዙን ይሄ ፂም የሌለውን ወጣት ወንድ የሚለውን እንቀበላለን ሳናመሳስል፣ ትርጉሙን ሳናብራራ የቢላ ከይፍ ብለን እንቀበላለን እያለ ነው። እሺ እኮ ልክ እኮ እንቀበላለን እናመሳስልም እያለ እኮ ነው። አላህ ወጣት ወንድ ነው። አላህ ወጣት ወንድ ነው። እንዴት እንደሆነ አታውቀውም? ቡሩክ ጎበዝ። አላህ ፍሪዝ ነው። የፍጡርን አይመስልም የአላህ ፍሪዝ። ማመሳሰል ካልቻልክ አንተም ፍሪዝ ማለት አትችልም ማለት ነው። ገብቷል? እኔ መች ፍሪዝ አልኩ? ሐዲሱ ራሱ ፍሪዝ እያለው ነው፣ ግን ፍጡርን አይመስልም። የምታመሳስለው ነገር እስከሌለ ሪላቲቭ አይደንቲቲ እስከሌለው ድረስ፣ ምክንያቱም አብሶሉት አይደንቲቲ ብቻ ነው ሊኖረው የሚችለው። ገብቷል? እሺ ማን ነው የሚያወራው? ቆይ እያወራ ነው አይምነኝ። አንዴ የምሰጥሃለሁ እሺ ወዳጄ ተሰጣለህ። አይዞህ መጀመሪያ ሐዲሱን የሚያመጣው ከኢብኑ አባስ ከኢብኑ ታሚያ የሁለቱንም ስታንስ ብታይ ሁለቱም ሪጀክት የሚያደርጉት ምንድነው? ሊተራል እንትኑን ቀጥታ ሪጀክት ነው የሚያደርጉት። ሊተራል መውሰዳችንም ፊዚካል ኢንተርፕሬሽን ኦፍ ዚስ ፊዚካል ኢንተርፕሬቴሽኑንም ምን ያደርጋቱ? ሪጀክት ያደርጉታል። እንዴት ብለው? አላህ ይዞት በቃ ለይሰ ከሚስሊሂ ሸይ ብለው አንድ ዙሩን ሪጀክት አድርገውታል። ስለዚህ ይሄን ሐዲስ እሺ በየሆነ መንገድ አውቴንቲክ ነው ብንል እንኳን አሁንም ከሌላ ነገር ጋር አመሳስለ የምታስቀምጠው ነገር እንዳልሆነ እንትን እያልኩ ነው።
ኦኬ ልጆች ጋር በዚህ ኬዝ እንትን ብለን ነበርና ፍሪዝነት የአላህ አንዱ ሲፋት እንደሆነ ትቀበላለህ ማለት ነው አይደል? አዎ በሐዲሱ መሰረት የኔን ተወለ በሐዲሱ መሰረት ጎበዝ። ወጣት ወንድ የሚለውንም እንደዛው የአላህ አንዱ ሲፋት ነው። ለምሮም ይተረገኝ ሰው እያወራ አንተ ምን እንትን አትበላቸው። አይ በተራ እናወራለን፣ ችግር የለውም። ስንስራት የለም። እሺ ነቢ ማንን ነው የሚቃወመው? ነቢ ብሩክዬ፣ ይቅርታ የብሩክን አካውንት የሀበሻንም በእውነት ሀበሻ ጸባይኛ ሰው እግዚአብሔር ምስክሬ ነው። በጣም ነው ኮራሁት። ነቢ ተቃውሞ ማን ላይ ነው? ሀበሻ ላይ ነው? ይቅርታ ብሩክዬ። እሺ ነቢ ማጋነ ተቃውሞ በጣም ትመርጥ ምንድነው እንደዚህ ማለት ነብይ የምናለ ኦኬ እኔ ጋር ተወራው ሀበሻ ጋር ነው ተቃውሞ የሀበሻን ሐሳብ ነው የደገፍከው ወይስ ይነቅፈው? አይ እኔ ከክርስቲያን ጋር ነው ክርስቲያን መሰለኝ ስሙ አይደል? ብሩክ ጋር ከብሩክ ጋር ማለት ሀበሻ ሙስሊም ነው እኮ አይ እኔ ብሩክን ነው የምቃወመውና ከሱ ጋር አወራለሁ። እና እንደዛ ከሆነማ ድል ሰጣለሁ፣ አታቋርጠው። የነብይ ቶሎ ተቃውሞን ያሰማና አንድ አይነት ፖይንት ከሆነ እንቀጥላለን፣ ካልሆነም ደግሞ ነባ ቶሎ እንትን ይበል። ሀበሻ ከሚመልሰው መልስ አሁን እኛ ለሀበሻ ጥያቄ ልንሰጠው ነው። እንደው መጠየቅ አለበት። ጸባይኛ ሰው በእውነት ነው የምነግራችሁ። የእሱ ቤት ነው፣ በጸባይ ነው። ብዙ ደቂቃ ነው የወሰደው። ነቢ እሱ እያብራራ ያለው ትክክል ካልሆነ በሁለት ቁጥር እድል እሰጥሃለሁ፣ አትወርድም። ቀጥል ብሩክዬ። ይቅርታ ልጄ፣ ይቅርታ። ቀጥል። ያ አንድ መነሳት ያለበት ፖይንት ምንድነው? ከሀበሻም ጋር አትሰም ፖይንት የተሰማማነው ነገር አለ። ፍሪዙን ያጸድቃል፣ ወጣት ወንድ መሆኑን ያጸድቃል፣ ጺም እንደሌለው ያጸድቃል፣ ግን የፍጡርን አይመስልም በሚል ልክ የአላህን ሲፋት በሚያጸድቁበት መንገድ የአላህን ፍሪዙንና ወጣት ወንድነቱን ጺም አልባነቱንና እነዚህን አካላቶች ያጸድቃል ማለት ነው። ፋርዘር ምንም የምንከራከረው ነገር የለም። ኦልሞስት ተማምነናል። ኦኬ ምን ይጠቅማል? አሁን ብሮድ ሰፋ የሚል ከሆነ አንደኛ አላህ ከአካላት የተዋቀረ ይሆናል ማለት ነው። የአካላት ድምር ውጤት ይሆናል። የእጅ፣ የእግር፣ የፍሪዝ ውጤት ይሆናል። የሆኑ ነገሮች ስብስብ ውጤት ይሆንና አንድ ቢንግ ይሆናል አላህ። መንፈስም አይደለም ፊዚካል አካል ይሆናል። ፊዚካል አካል ከሆነ ደግሞ ሊሚትድ ይሆናል። ወደ ፊዚካሉ ስለምትሄድ ነው መጀመሪያ ላይ ወደ ፊዚካሉ አትሄድ ብዬ ኢብን ከቲር አላህ መንፈስ ነው። አላህ መንፈስ ነው። አላህ መንፈስ ነው አይደለም። እሺ ቁስ አካል ነው አላህ አይደለም። ምንድን ነው አላህ? ቢንግ እኮ ምን አይነት ቢንግ? ምን አይነት መኖሩን ብቻ ነው የምናውቀው። ምን አይነት እንደሆነ አናውቅም። ምንድን ነው አናውቅም ምን አይነት እንደሆነ። እኛ የሱ እውቀት ቢኖረንማ አንድ ዙሩን እኮ ሊሚት ለሰውናል። ሊሚታችንን ስለምናውቅ ነው ምን መሆኑን ማናውቀው። አበሻ ለምን አስተላልፍልኝ? አበሻ ከዛ ከኔ ጋር ተነሳላችሁ። እሺ ነቢል ታወራለህ? ሀበሻ ትሰጠዋለህ? ችግር የለም ያውራ። አይ ይቀድማል። ይቅርታ ልጄ ይቀድማል። እሺ አስተላልፎልኝ ነው እኮ ሀበሻ። ችግር የለም አንድ ነን ነብይ እኮ ችግር የለም። እሺ ቅር እንዳይልህ ብዬ ትክክልሽ። እስቲ ሐዲሱን አውጣውና ሰነዱን አሳየኝ። ማንም የፈለገውን ነገር ይቀባጥር ነበር ይላሉና ሁሉ ነገር ስንቀበል በሰነድ ነው የምንቀበለው ማለት ነው። እስቲ ሄድና ዑለሞች በሙሉ አጽድቀውታል ብለሃል፣ እኔ ደግሞ እንዳላጸደቁት አሳይሃለሁ። ስለዚህ አሁን እዚህ ጋር ሊቃውንቶቹ እየቀባጠሩ ነው የምትልን? እሱን ሰነዱን ስታመጣ ምን ይሆናል? ሰነድ ቀጥታ እስቲ ክፈትልኝ። ኦኬ ይሄን መጽሐፍ ታውቀዋለህ? ሰነድ ነው የምፈልገው እኮ መጽሐፍ አይደለም፣ ሰነድ ነው የፈለኩት እኮ። ሰነድ የሚወጣው ከመጽሐፍ ላይ ነው፣ መቼም ከጋዜጣ ላይ ታውቀዋለህ መጽሐፍ? ትክክል። አዎ አውቀዋለሁ። ኦኬ ለምሳሌ እዚህ ላይ ኪታብ አልሸሪዓ የሸሪዓ መመሪያ የሆነ መጽሐፍ ነው። እዚህ ላይ ቁጥር 1033 ላይ አቡበከር ኢብን አቢ ዳውድ ነገሩን፣ አልሐሰን ቢን ያህያ ቢን ከሲር አልአንበሪ ነገረን፣ አባቴ ነገረኝ ይላል። ሐሚድ ቢን ሰላማ ከቃታዳ ከኢክሪማ
ከኢብኑ አባስ እንደዘገቡት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ጌታዬን አዘወጀል አየሁት የሚል ከነሰነዱ የቀረበ ሐዲስ ነው። በጣም ምርጥ ነው። የከፈትከው ኪታብና ያቀረበው አማርኛ እኔ እንደዚህ ይሄኛው ኪታብ በአማርኛ ተጽፎ አይቼው አላውቅም። እኔ ኪታብ ጻፋችሁስ ነው? እኔ አልገባኝም። ወይስ ማን ይጻፈው? አማርኛ አረብኛውን ላድርግልህ? እስቲ ክፈተው፣ ኪታቡን ራሱን ክፈተውና ኪታቡን ራሱን ፒዲኤፉን ክፈተው። ፒዲኤፍ ትላለህ እንደ ከየትም ላምጣው? እኔ መጽሐፉ ራሱ ይሁን እንጂ ጉግል እኮ አይ ፒዲኤፍ ባይሆንም አንተ ችግር የለውም። መጽሐፉ ራሱ ከሆነ ችግር የለብም። ራሱ ይሁን። ቀጥል። እሺ አንብበው እስቲ መጽሐፉ ስለመሆኑ አሳየኝ። እዚህ መጽሐፉ ምን ይላል? አንብበው። ፉሱሉል ኪታብ ነው ይሄ። እሺ እኮ አሳይሽ። እሺ ዳሳይ ራሱ ማለት ጠይብ አይደል እንዴ? ያሳየኝ አይደለም እኮ ኪታቡን። ሂድ ወደ ላይ ሂድ እያልኩ ነው። አሳይ እያልኩ ያለሁት እሱን ነው። ወደ ላይ ነው። ሂድ እስቲ ለምሳሌ አሁን ገጽ ስንት ላይ ነው? አንዴ ቆይ። ታይተሉ ኪታብ አልሸሪዓ አይልም ነቢል። ቆይ አይቶ ችግር የለውም። እየተንተባተበ ነው። ትንሽ ቆይ ይቀጥል። ምንድነው የምንተባተበው? እኔም ካሜራ ከፍቼ ማሳየህ እኮ ነገር ስላለ ነው። እንትና አትበሽ፣ ነርቨስ አትበል። ይሄ ምን ይላል? ኪታቡ ሸሪዓ ይላል። ቀጥል እስቲ። ይሄ እኮ የጉግል ትርጓሜ ነው። አረብኛ ነው፣ ትርጓሜ አይደለም ወገን እኮ። የጉግል እንዳልሆነ የምናውቀው ማለት ነው። ኪታቡን ስታሳየን፣ ኪታቡን አሳየን እያልኩ ያለሁት። አትጨነቅ። ይሄው ቀጥታ መጽሐፉ ፖለቲካ ስራ። እሺ ቀጥል። ከዛስ ከማን የተያለፈው አንዴ ንገረኝ። ጽሁፉን አንብበው። ይሄው ከማን የተያለፈው አንዴ ንገረኝ። አንብበው። ይሄው አሁን ያነበብኩልን አረብኛውን አልከኝ። ይሄው እሺ አቡበክር ابن ابي داود እሺ قال حدثنا حسن ابن يحيى ابن كثير العنبري قال حدثنا እሺ አታቆም እንደ ወደዚህ አድርገው حدثنا ابي قال حدثنا حماد ابن سلمة عن قتادة عن عكرمة عن ابن عباس قال قال رسول الله صلى الله عليه وسلم استي ابن عمرو አለ አይደል? እስቲ ابن عمرو አለበት አይደል? ዘገባ ላይ ابن عامر አለበት አይደል? እስቲ ወደዚህ አድርገው፣ ወደዚህ ትንሽ ወደዚህ አድርገው፣ ወደዚህ ቆይ እኔ ካሜራ ልክፈት። ታስከፍተኛለህ አንዲ ካሜራ? ይሄ የተከፈተውን አንብብ እንጂ እኮ። እሺ حدثنا حماد بن سلمة እሺ ቀጥል፣ ሂድ ሂድ። እሺ عن عكرمة قال عن ابن عباس تقبل قال يا رسول الله صلى الله عليه وسلم قالوا እሺ صلى الله عليه وسلم رأيت ربي ጌታዬን አየሁ عز وجل የተከበረውን ጌታዬን አየሁ። የታለ ታዲያ በወጣት በፍሪዝ መልክ የሚለው? ኦኬ እዚህ ጋር እንዳየው ተስማማን አይደለ? ቆይ ይሄ ይላል እንዴ በፍሪዝ መልክ? ኖ መጀመሪያ እንዳየው አምናሃል አይደል? ጌታዬን አየሁት አሉ። በቃ አለቀ። እዚህ ጋር እኮ እንዳየው ታምናለህ መሐመድ፣ እንዳየው ታምናለህ። በአይኑ በወጣት መልክ የሚለው የት ነው ያለው? ይሄ ለምን ተዋሻለህ? ውሸት ነው አንተ ማለት ነው። በወጣት መልክ ያለው ችግር የለውም። ታምናለህ አታምንም? አይ ውሸት። ጌታዬን አየሁ አሉ አይደለ? እኔ ቶፒኩ እያወራን ያለንበት ቆይ ضعيف መሆኑን አውቃለሁ አህባቢ። እኔ እኮ ካሜራ ነው ማንበብ እንዴት አድርጌ እንደማሳየው እኔ ነው የማውቀው። አንበብ ሙሐመድ ብን ኢስሐቅ አለበት ዘገባው ላይ። አንበብ ኪታብ አልሸሪዓ ነው ተከፈተው እኮ። ይኸውልህ ከስር ይኸው حدثنا ابو بكر على ابو بكر ዘግቦታል። ابن ابي داود ከابن ابي داود حدثنا محمد ዘግቦታል። ابن عباد ابن عباد بن ادم قال حدثنا ابو بكر ዘግቦታል። قال انبانا محمد بن اسحاق ነግሮናል አለ። محمد بن اسحاق ታማኝ ነው እንዴ? ችግር የለውም አንብቦ። ضعيف ነው አላሳየ። محمد بن اسحاق ያስተላለፈውን ዘገባ እያመጣልኝ ነው። محمد بن اسحاق ደግሞ ተቀባይነት የለውም። ይሄ መጽሐፉ ምንድነው? ኪታቡ ሸሪዓ አልኩህ እኮ። ምን ማለት ነው ኪታቡ ሸሪዓ ማለት? የሸሪዓ ኪታብ መጽሐፍ። የሸሪዓ ኪታብ ምን ማለት ነው እንዴ? አያችሁ ሰነዱ ضعيف ነው። አያችሁ አይደል? ሁላችሁም እንድታውቁ። ضعيف አይደለም አንብበው። እሺ محمد بن اسحاق ضعيف ነው። ላሳይ ካሜራ ልክፈት። محمد بن اسحاق ታማኝ አይደለም። ላሳይ። እሺ እኔ ደግሞ መሐመድ ኢብኑ ኢስሐቅ ታማኝ እንደሆነ አሳያለሁ። በቃ ሁለታችሁም ኢምፖንት እንዲያሳዩ እኔ አሳያለሁ። መሐመድ ኢብኑ ኢስሐቅ ታማኝ እንደሆነ ሂድ አልኩህ እኮ ታማኝ ነው ብለህ። ኦኬ ግን አይታችኋል። ይሄ ምንድነው? የሸሪዓ መጽሐፍ ነው። ሸሪዓቸው ውስጡ ዳይፍ ሐዲስ አለ።
ኢማጂን ይሄንን ነው አሁን እያለን ያለው ከገባችሁ ከነሰነዱ ማስቀመጡ ከነሰነዱ ማስቀመጡ እናንተ እንደፈለጋችሁ እያነሳችሁ ይሄ እስልምና ነው እንዳትሉ እስከነሰነዱ አስቀመጡ። ሚውት አድርግ። ይሄንን ከተቃወመ እሱ ዳይፍ ካለው አሳየኝ ዳይፍ ካለው እሺ እንደውም አልሄድም አሳየኝ ዳይፍ ካለው ማን ይሄንን መጽሐፍ ያስቀመጠው ሰው ይሄንን ዘገባ ዳይፍ ካለው አሳየኝ እዚሁ ላይ አየህ አይደለ ይኸውልህ ደካማ ጎንህ እኮ ይሄ ነው ሰነድ የተቀመጠው አሳየኝ ወይ ሰነድ የተቀመጠው ለምንድን ነው በቃ ቀጥል አሳይ መሐመድ ኢብኑ ኢስሐቅ እውነተኛ ነው ብለሃል ቀጥል ነው እዚሁ ላይ አሳየኝ መጽሐፉ ጸሐፊ እውነተኛ ነው ብለሃል ዳይፍ እንዳለው አሳየኝ ማሳየት መሐመድ ኢስሐቅ ታማኝ ነው ብለሃል ማሳየት አትችልም አይደል ሂድ አንተ አሳያለህ ያልከው ለምን አታሳይም አሳያለህ ያልከው ለምን አታሳይም ባልሽ መጽሐፍ ላይ እዚህ መጽሐፍ ላይ አይደለም ጋሽ በቃ እሺ ጸሐፊው ራሱ ይሄንን ዘገባ ዳይፍ ነው ያለበትን ማሳየት ይችላል ፕሊስ በትልቁ አድርጉኝ እሺ ይሄንን መጽሐፍ ነው የምትከፍተው አይደል በትልቁ አድርገኝ ኦኬ ይሄንን መጽሐፍ ካልከፈተው መልሶ ያሳምሽታል እሺ በዚህ አጋጣሚ ልንገርህ ኢብኑ ኢስሐቅ ብቻውን ከዘገበ ነው ዳይፍ ብሎ ከዚህ በፊት ነው ተናግሯል ራሱና እዚህ ሰነድ ላይ ብቻውን አይደለም መቼም ኢብኑ ኢስሐቅ ያለው እንግዲህ እንዳየነው እንዴት አርተህ እንደምንመለሰው ስለማሳየህ አታስብ እሺ አይዞህ ችግር የለም ራስህ ስለተናገርካት እንዳትረሳ እሺ ሪከርዶ አስተላልፍ ቆስጤ ይኸውልህ ወላሂ እዚህ ሰነድ ላይ ሁለት ችግር አውጣልሃል ወላሂ አውጣልሃል እዚህ ሰነድ ላይ ሁለት ችግር መጽሐፍቶች እንዳለ ችግር እንዳለባቸው እዚህ ያመንከን ስለሆነ እኛ በጣም ደስ ይለናል በረብ ንገረን ያለበትን ነው እንጂ የምታመጡት ሰሂህ የሆነ ሐዲስ አታመጡ አሁን አንተ ዝም በልና ወንድምህን እንትልበል ተነግረናል በረብ መጽሐፍቶች እንዴት አይነት ትርጉም እንደሌላቸው ቀጥል ኦኬ እሱ ያንተ ተረት ነው ማለት እሱ ያንተ ተረት እንተዋለን እዛው እንዳስቀመጥከው እንተዋለን እሺ ኦኬ ምን ይላል ና ተመለስ በትልቁ ስታተሶፍ መሐመድ ኢብኑ ኢስሐቅ ይላል አይደለ በትልቁ አድርገኝ ቆይ ና ተማር መጀመሪያ ላስተምር ኢብኑ ኢስሐቅ ላይ ልትቀጥል በትልቁ አድርገኝ እንደ ኢብኑ ኢስሐቅን አምጣላልክም ያው አመጣውልህ ብዙ አትፍራ በትልቁ አድርገኝ ፕሊዝ ስታተሶፍ መሐመድ ኢብኑ ኢስሐቅ ይላል አይደለ ዘናሪ አያችሁ አይደለ እንዴት እሺ ትልቁ ላይ አድርጉት ችግር የለውም ትልቁ ላይ ተጠይቀ ነበር ማስረጃውን ስለማይፈልገው ትልቁ ላይ ይሁን ምን ታደርገኝ እሺ ቆም በኋላ አንተ እንግሊዘኛ ይክፈትልን ምክንያቱም እኛ እዚህ ጋር መንሰማው ምናየው ሲጀመር አረብኛ መከፍቶ ማን ያዳምጣል ኪታብ አልሸሪዓን ከፈተውና የመጽሐፉ ጸሐፊ አቡበከር የሚባለው የኪታብ አልሸሪዓ ጸሐፊ አሁን እኔ እዚህ መጽሐፍ ላይ ያለውን ቁጥሩን እነግርሃለሁ እሱ ዳይፍ ብሎ ይሄንን ከጠቀሰው ይሄው ሙጀለድ 3 አዳም ሙጀለድ 3 ገጽ 1543 ላይ አለ ፕሊስ ያውኑን ዘገባ ክፈተው እስቲ ነው ላሳይ ክፈተው ያውኑን ዘገባ ኖ ምንም አታሳየኝም ዳይፍ ያለበትን አሳየኝ ያውኑን ዘገባ እኮ አሳላሳየኝ ከፍተው አልነበረ ቀጥል ክፈተው ብራዘር ፕሊስ ክፈት ቆይ አይደለም አሁን የከፈትከው የነበረውን ክፈት ብሩክ ክፈት ሁለት ክርስቲያኖችን ነው እሺ እያስተማርኩ ያለሁት ክፈት እስቲ ብሩክ ነቢል ወንድም አለ እኔ ማስረጃ ልክፈት አተልቆኝ ያልከና ሲያተልቁ ደግሞ አሁን እናንተ ማስረጃ ክፈቱ ይያልኩ እባክህ ማስረጃ ክፈቱ አይደለም ያቀረበው ማስረጃ እስቲ ክፈትልኝ ና ክፈት አተልቆ እኔ ከፍታለሁ አተልቆኝ እኮ አልክ ስፓን አልከፍትም እኮ አላልኩ ግን መክፈት ያለብህን እንትን በል እሺ ካሁን በኋላ ችግር የለውም እሺ ክፈት ታው እንጂ ወዳጄ የኛን መጽሐፍ አታንብቡ ከሆነ በግልጽ ንገረን በግልጽ ነው ምንድነው የኮንጎ ባንዲራ የሚመስለው አራተኛ ይሄ መጽሐፍ ነው እንደናንተ ዝም ብሎ ከዌብሳይት የተለቃቀመ ብራዘር ይሄ እንትን ስለምን እንደሚያወራ ራሱ ቁማና ቆም ጽሁፍ ለምን ታመጣለህ ተርጉም ይሄን አታውቁም እሺ ተርጉም ማንም ታጨረብረው ስክሪንሾት አድርገና ተርጉም አልኩኝ አራስ ተርጉም አምጣ ብራዘር ተርጉም ይሄውና አራታው ተረጋጋታው ተርጉም አያችሁ ዕውቀት ከሌላችሁ የለም እኔ ለተርጉም አሳንሱ ማይተርጉም ከሆነ ስክሪንሾት አድርገና ወሰድ በአረብኛ ልደበቅ ነው ማይተረጉም አዎ ልደበቅ ነው ስለዚህ ስክሪንሾት አድርገና ተርጉምልኝ ለምረም ይተረጉም እየተረጎም ካንበበው ኦኬ ከዛ እሺ من الذات والنفس والوجه ايش ቀጥል እየተረጎም ካንበበው አይሰማም እንዴ ሰው መስማት አለበት
እኮ ይኸውልህ መስማት ካለበት እኔ የከፈትኩትን እየተረጎምኩ አነበዋለሁ። አየህ ደስ የሚለው ነገር ይሄው አንበበ ማስረጃን የማይጠይቅ ፍሪዝ የሚለው ገብቶኛል። አሁን እየተረጎምኩ አነበዋለሁ ማለት ነው። ጥሩ እና እየተረጎምኩ አንብቤ ህዝቡ መንቃት ስላለበት አንተ እንዳልከው ማለት ነው። መንቃት ስላለበት ማስረጃ አንጣል እንዴት እንደምታጭበረብሩት እኮ እኔ ሰነዱን አንጣል ሰነድ መጽሐፉን አንብብ መጀመሪያ አንብብ። አያችሁ ሰነድ የለህም እያልኩ ሰነድ አንጣ እሺ ሰነድ አንጣ ሰነድ አታመጣም አትቀበለውም ይሄን መጽሐፍ በቃ ገባኝ እኮ አታነቡት የኛም መጽሐፍ አታነቡት ገባን ሙስሊሞች እናንተ አይገባችሁም ነው መልእክቱ ገባኝ ብዙና ካለ ቀጥሉ ሩክ አትንኩት አታነቡት ይባላል ነው ነው ይሄው ቀደምም ለሐበሻ ሳሳዩ የነበረው ሐንበል መዝሐብ ተከታይ ሲሆን አሁን የከፈትኩት መጽሐፍ ማለት ነው የሐመድ ቢን ሐንበል ተከታይ ሲሆን አቂዳቸውም የአታሃሪ አቂዳ ከዛስ ይህም አላህ በቁርአን በሐዲስ የገለጻቸውን ባህሪያትን ወይም ሲፋትን ያለምንም ትርጉም ማዛባት ተአዊል እና ያለምንም ማመሳሰል ተሽቢህ እንዳለ ማጽደቅ ነው ይላል የነዚህ ሰዎች አቂዳ ቃዲ አቡ የላ የተባለው ሰው አቋሙ ምንድነው የአላህን ስሞችና ባህሪያት አትሪቢዩቶችን በተመለከተ በጽሁፍ የመጡትን ቃላት ያለምንም አመክንያዊ ትንተና ወይም ፊሎሶፊ ወይም ትርጉም ማዛባት ተፍሲርም ተአዊልም ሳያደርጉ እንዳለ መቀበል ነው ይላል ፍሪዙን እንዳለ መቀበል ጎረምሳውን እንዳለ መቀበል ጺም አልባውን እንዳለ መቀበል ማለት ነው ግልጽ አድርገው ለምንድነው እኛ ማለት የኔ ያክል እንትን የሚለው የናንተ አንተ የከፈትከውን አላነብም የሚልበት ምክንያቱን አስረዳን እስቲ ከዙ ምንድነው አንደኛ እሱ ራሱ የሚያነበው ትርጉሙ ራሱ ጋር ነው ያለው የፈለገውን ቀይሮ ቢያነብ እኛ እናውቀው አንደኛው ማለት ነው ምክንያቱም ከዚህ በፊትም ሲዋሻ አይቼዋለሁ ሌሎች ቤት ገብቶ አይሻ የወር አበባ ደርሳለች ለማለት እናቴ ኩከምበር አበላችኝ እኔም ትልቅ ልጅ ሆንኩኝ የወር አበባ ላይ ደረስኩ ብሎ ሲተረጉም ስላየሁት ማለት ነው ውሸት ነው ወፈርኩን ያለችው አይሻ እንጂ ላቀመ እንትን ደረስኩ ብላ አልተናገረችም ስለዚህ ይሄው ከአሻአሪዎች ጋር ትልቅ ልዩነት አላቸው የዚህ መጽሐፍ ጸሐፊ ከአሻአሪዎች ጋር ልዩነት አላቸው ምንድነው አቂዳቸው የሚለየው በአእምራዊ ፍልስፍና ከላም ቦታ አለመስጠት ነው እነዚህ ከላም ቴዎሎጂን ይቀበላሉ አሻአሪዎች ማለት ነው እና አራዚ ከላም ቴዎሎጂን ይቀበላሉ ፍልስፍናን ይቀበላሉ እነዚህ ደግሞ ፍልስፍናን አይቀበሉም አታሪዎች እጁን እጅ ብለው እግሩን እግር ብለው የሚያምኑ የሚቀበሉ ናቸው ይሄው እዚሁ መጽሐፍ ላይ ቀደም ለሱ አንብቤለታለሁ አህመድ ኢብኑ ሐንበልን ጠቅሶ ጺም አጸያፊ ነው ብለን አንተዋውም ጸጉርም አጸያፊ ነው ብለን አንተውም የመጣውን እንቀበላለን ሳናመሳስል ሳንተረጉም ከዚህ በላይ ምንድነው የምትፈልጉት ባይዘወይ እነዚህ እሺ ቆይ አንዴ ብሩኬ ቆይ ሐበሻ የአቂዳ መጽሐፍ ማለት ምን ማለት ነው ታውቃለህ ሐበሻ የአቂዳ መጽሐፍ ማለት እምነትህን በሐዲሳት የምትገልጽበት ሐዲስ እንጂ ዳይፍ ሐዲስ የምትሰበስብበት መጽሐፍ አይደለም እንዴ ስለዚህ ለምን ልጁ ሲጀምር ተሳስቷል የተከፈቱት መጽሐፎች የሐዲሳት አንፃር ከኔ አንፃር ልንገር ከልጁ አንፃርና ልጁን ተወና ልጁ ያው ኮት አርግቶ ለምን ነበር ያስወጣችሁት እኔ ብዙ እንትን ሲል አልነበርኩም ነበር አንበበ ተርጉም ስለው ያንተ ላናብም የራስህን ተርጉም አለ እሺ አንበቦ ካልተረጎመ ደግሞ ትርጉም መዳረቅ ነው አልተረጎም እንደዛ ከሆነ ችግር የለው